እሺ እንዴት ናችሁ? ሰላም ዶቅ አሁን የወለዱ ግዴታ ነው ወይ? ቫይታሚን ዲ ካገኘሽ ተጠቀሚ። አዲስ ገበያ ለልጁ ነው ላንቺ ነው? እሺ እንዴት ናችሁ? እንዴት ዋላችሁ? ለልጆች ብትጠቀሚው ቫይታሚን ድሮፕ ካለ ከተጠቀምሽው ችግር የለውም። ካገኘሽ ትክክለኛውን ካገኘሽ አዲስ ገበያ ብትጠቀሚ ችግር የለውም አቅሙ ካለሽ። እንዴት ናችሁ? ሰላም ዋላችሁ? እሺ በቻላችሁ ታቅም ዶክተር አሻግሬ ዘውዱ የዩቲዩብ ቻናል እየገባችሁ ሰብስክራይብ አድርጉ፣ ለሰዎችም ማስተላልፉ። ብዙ ትምህርት ቪዲዮዎች እዛ ላይ አፕሎድ አድርጌያለሁ፣ እዛ ላይ ለመከታተል ሞክሩ። ዛሬ የምንነጋገረው እንግዲህ ብዙዎቻችሁ እየገባችሁ የምትጠይቁኝ ለክብደት ላለው ልጅ ምን ላድርግ ነው የሚለውን፣ ግን መረዳት ያለባችሁ ነገር አሰስመንት ሳይሰራ ወይም ስለ ልጁ ስላለበት ሁኔታ ሳይሰራ ወደ ምክር መግባት አያስፈልግምና በቻላችሁት አቅም ከጠቅላላ ምክር በተጨማሪነት ፐርሰናላይዝድ የሆነ ልክ በእናንተ ቁመት ክብደት ባላችሁበት የምግብ ተሰባጥሮ መጠቀም አለባችሁና በቻላችሁት አቅም እሱን እንድትከታተሉ ነው። ስለዚህ በኒውትሪሽን ኬር ፕሮሰስ አንድ ሰው ምግብ ከመታዘዙ በፊት ልክ መድኃኒት ከመታዘዙ በፊት መደረግ ያለባቸው የራሱ የኒውትሪሽን ሂደቶች አሉና ብዙዎቻችሁ እየገባችሁ ሚል ፕላን ስራልን ሚል ፕላን እንዴት እናዘጋጅ ትላላችሁ። ግን ፐርሰናላይዝድ ከሆነና ለግል ለልጆች እንደየእድሜያቸው እንደ ካታጎሪ ከሆነና እንደ ልጆቹ ባህሪ የተለያየ ስለሆነ ያለውን ሂደት እዚህ ጋር አስረዳለሁ። ስለዚህ በቻላችሁት አቅም ሌላ ጊዜም ስትጠይቁ ሮጣችሁ የምትሄዱት ስለ ክብደት ነው። ክብደቱ ይሄን ያለውና ምን ላድርግ ነው የምትሉኝ። ግን ከክብደት በፊት መሰራት ያለባቸው ብዙ ነገሮች አሉ። ስለዚህ ስለ ሙያው ስለ ኒውትሪሽን ያው በምክር መብላት ገና ስላልጀመርን ብዙዎቻችሁ እንደ ምግብ ሳይንስ ወይም እንደ ኒውትሪሽን ሳይንስ ገና እውቀቱ ውጥረት አለብን። ምግቤን እንደፈለኩ ነው የምበላው ይላል። ግን ራሱ ኒውትሪሽን ወይም አበላል ሳይንስ ነው። ስለዚህ ይሄን ሳይንስ ለመረዳት ካለባችሁ በመጀመሪያ ደረጃ ማድረግ ያለባችሁ ባለሙያ ፈልጋችሁ በትክክል የልጆቻችሁን ሃይ ተርስስኒ እሺ እንዴት ዋልሽ? ደህና ብልጽግና። እሺ በመጀመሪያ ልጆቻችሁን በትክክል በጥቅል ለሁሉም አንድ አይነት ምግብ ከመምከር በፊት በመጀመሪያ ማድረግ ያለባችሁ የልጁን
ወይም የናንተን ያላችሁበትን የምግብ ታሪክ መመዝገብ ያስፈልጋል። ሰላም የልጆች መመዝገብ ያስፈልጋል። ያ ልክ እንደ ህክምና ይመዘገባል። ከተመዘገበ በኋላ ልጁ ወይም እናንተ ያላችሁበት ያበላል ባህል ደህና ነኝ ታንክ ዩ ሃና ያበላል ሂደትና ታሪክ መመዝገብ አለበት። አንዳንዶቻችሁ የምትሉት ያበላል ሂደታችሁ የመጣችሁበት ባህል ካልቸር እንዴት እየተበላችሁ እንደሆነ አሰስ ካልተደረገ ቀጥታ ወደ ምግብ ማዘዝ ውስጥ መሄድ ተገቢ አይደለምና ብዙ ባለሙያዎች ይመክሯችኋል። ግን ቲክቶክ ላይ ተመጡና በብዛት ይሄን ምን ልብላ ያኛውን ልብላ ትላላችሁ። እሱ መጥፎ መሆኑን አመሰግናለሁ። እሺ ስለዚህ ቀጥሎ ደግሞ መለካት ያለባችሁ ክብደት፣ ቁመት፣ እርዝመት እና የልጆች ደግሞ ከሆነ እዚህ ሞዋክ የምንለው አለ የእጅ ስፋታቸው የጭንቅላት ስፋታቸው ሳምሪ ላብ አመሰግናለሁ። እሺ መለካት አለበት። ከዛ እነዚህ ልክቶች ካረግን በኋላ አንትሮፖሜትሪክ የምንለው አለ እንደ ቢኤምአይ ቁመትን ከክብደት ጋር ቁመትን ከእድሜ ጋር አይደለም የተለያዩ ነገሮችን በማነጻጸር የኒውትሪሽን ባለሙያው ወይም ባለሙያው ልጁ መውሰድ ስላለበት የምግብ ሂደት ለማወቅ መካሄድ ያለበት ሶስተኛ ስቴፕ ነው። እንግዲህ አራተኛው ማነጻጸር ነው። አነጻጽረን ኢንተርፕሬት አድርገን ባለሙያው ልጁ ያለበት ወይም እናንተ ያለባችሁን ደረጃ ሚል ፕላን ከመስራት በፊት ነው። ከዛ ውጪ ግን የአመጋገብ ታሪካችሁ መመዝገብ አለበት። ምንድነው ባለፈው 24 ሰዓት ውስጥ የበላችሁት የስብጥራችሁ ልምዳችሁ የትኛውን አይነት ምግብ ነው በጣም የምታዘወትሩት? ለዛ ነው አንዳንድ እናቶች ገብተው ልጄ ከሳብኝ አልበላል አለኝ ምግብ አይፈልግም ሲል አንዳንዶቹ ስጋ ሳይበሉት ነው፣ አንዳንዶቹ ወተት ሳይሰጡት ነው፣ አንዳንዱ ጥራጥሬ ሳይሰጡት ነው። ታሪኩን ማወቅ ያስፈልጋልና ታሪኩን ያበላላታችሁን ታሪክ የ24 ሰዓት የበላችሁትን ምግብ እስኪ ራሳችሁን ዛሬ አንድ ቻሌንጅ ልስጣችሁና ራሳችሁ መዝግባችሁ ማታ ትናንትና ዛሬ 24 ሰዓት ሲሞላኝ እስከ ዛሬው ሰዓት ድረስ ቁርስ፣ ምሳ፣ እራት ምንድነው የበላሁት ብላችሁ አስታውሳችሁ መዝግባችሁት ከመዘገባችሁት በኋላ ከዚህ ምግብ ውስጥ ምንድነው ያጎደልኩት ምንድነው የቀረብኝ የሚለውን እንድትወስዱ ነው። ይሄ የ24 ሰዓቱ ነው። ከ24 ሰዓቱ በተጨማሪ ግን ልምዳችሁና ባህላችሁን ዳይቨርሲቲ እንለዋለን። አሳ ከበላችሁ ምን ያህል ጊዜ ነው? ወተት ከጠጣችሁ ምን ያህል ጊዜ ነው? አልኮሆል ትጠቀማላችሁ? ሻይ ትጠጣላችሁ ወይ? ስኳር ትወዳላችሁ ወይ? የሚለው መመዝገብ አለበትና ዛሬ እያስረዳው ያለሁት እንግዲህ ቲክቶክ ላይ ለመርዳት በጣም አንዳንዴ ግን ሚስ አንደርስታንዲንግ አለ። ሚስ አንደርስታንዲንግ ወይም አለመግባባቱ ምንድነው? በብዛት ኢንቦክስ ላይ ልጅ ክብደቱ ይሄ ነውና እንዴት ይሁን ክብደቱ ይሄ ነውና ጥሩ ነው ወይ ብላችሁ ትጠይቃላችሁ። ግን ኒውትሪሽን ወይም የልጆችን የምግብ አበላል ታሪክ ለማወቅ ከዛ በላይ ያለፈ ሳይንስ እንዳለው ተረድታችሁ በሙያ ልጆቻችሁን ወይም ራሳችሁንም መቼም ከህክምና ከማውጣት በምግባውን ማስተካከል ያስፈልጋልና ከዛ ተጨማሪ ልዩ ባህሪ ካላችሁ አለርጂ ካላችሁ መጠናት አለበት። በልታችሁ ያመባችሁ ምግብ ካለ እነዚህን ሁሉ ታሪክ ተወስዶ ካለቀ በኋላ ነው ለአንተ ይሄ ምግብ ይሆናል ተብሎ የሚሰጠው። በብዛት መታጠፉት ደግሞ ሚል ፕላን ከሰው ከጎረቤት ትዋሱና ወይ ከአንድ ሰው ከኦንላይን ታወርዱና ለናንተ ይመስላችሁና ሰው በሚበላበት መንገድ ለናንተ ትበሉታላችሁ። ያ ምግብ ግን ለናንተ ፐርሰናላይዝድ ሆኖ የተሰራ ስላልሆነ ለአንዱ የሰራው ለአንዱ አይሰራም። ስለዚህ ፐርሰናላይዝድ አሁን እንግዲህ ህክምናችንን ፐርሰናላይዝድ እንዲሆንልን ነው የምንፈልገው። እንግዲህ ዓለም እየሄደ ያለው ምግብ ብቻ ሳይሆን አሁን ምግብ በጅምላ ነው የምንበላው ተመሳሳይ ነገሮችን፣ ግን ለኛ ሰውነት ለኛ አናቶሚ የሚሆን ምግብ ሊሆን የማይችል ይኖራልና ይሄንን ደግሞ ከኒውትሪሽን ባለሙያ ጋር ሆናችሁ ቁጭ ብላችሁ ታሪካችሁን በማስነዳት ነው። ባህሪ አለርጂ ካለባችሁ፣ በሽታዎች ካለባችሁ፣ አንድ የምግብ አይነት ልትበሉ የማይፈቀድላችሁ ካለ እነዚህን ሁላ በጠቅላላ ኮንሲደሬሽን ውስጥ ማስገባት ያስፈልጋልና ከዛ በዚህ ሪስክም ካለ አንዳንዴ እንግዲህ እንደምታዩት ይሄን ብላ ያን አትብላ ለስኳር ይሄ ይሆናል ለእንትን ይሆናል ተብሎ ሰዎች የሆነ ምግብ ይተውና ሪስክ ውስጥ ይወድቃሉ፣ የበለጠ በሽታ ውስጥ ይወድቃሉ። ስለዚህ ይሄንን ለማ ሪስኩንም መጠንቀቅ ያስፈልጋልና ልክ መድኃኒት ተሰጥቶት እንደሚጎዳ ሳይድ ኢፌክት እንደሚኖረው ሰው የታዘዘላችሁ ምግብ ቤት የሚፈልገው ውጤት ላያመጣ ይችላልና በጣም ስለ ኒውትሪሽን ያላችሁ ኮንሰፕት እና አስተሳሰብ በጣም መቀየር አለበት ብዬ አስባለሁ። መጨረሻ ላይ እንግዲህ በዚህ በኒውትሪሽን ኬር ፕሮሰስ ውስጥ ወደ 10 ስቴፖች አሉ። ከዚህ ስቴፖች ውስጥ ወደ 6-7ቱ እናንተን ስለማወቅ ስላበላላችሁ ስለ ታሪካችሁ ለማወቅ ነው። ከዛ በኋላ ነው በደንብ ተለክቶ ተመትሮ ካለቀ በኋላ ነው የምግብ የሚታዘዝላችሁ።
እዚህ ምግብ ትእዛዝ ላይ ሚል ፕላን ይሰራል፣ ሬሲፒ ይሰራል፣ እንዴት እንደምትበሉት፣ በስንት ሰዓት መብላት እንዳለባችሁ፣ መጠኑ ስንት መሆን ከናንተ የኒውትሪሽን ሪኳየርመንት እና ከምትሰሩትም ስራ እንደኔ ተቀምጣችሁ ነው ወይስ የምትሰሩት ወይስ በሌላ ጉዳይ ነው የሚለውን መረዳት ያስፈልጋልና ይሄ ሁላ ከተቀናጀ በኋላ ነው ይሄ ምግብ ብሉ የሚባለው። አንዳንዶቻችሁ ምግብ ባለሙያ ጋር ትሄዱና ምግብ ይዛችሁ ከሄዳችሁ በኋላ በዛው ተጣፋላችሁ። አንዴ ታዟል በቃ በዛው ምግብ ይሻሻላል ብላችሁ ታስባላችሁ። ግን ሞኒተር መደረግ አለበት። የደረሳችሁበት ለውጥ ፕሮግረሱ ለውጥ መምጣቱን መከታተል ያስፈልጋልና ያንንም ባህሪ ደግሞ በዛው ልክ ያስቀጥላችሁት መሆኑ መረጋገጥ አለባትና እንደዚህ የኒውትሪሽን እንግዲህ ቀለል አድርጋችሁ እናንተ ምን ልብላ እስኪ ዶክ ምትሉት ጉዳይ ሳይንስ መሆኑን እንድታቁ ነው ዛሬ የገባሁት። በዚህ ሰዓት ጥያቄዎች በኋላ አስተናግዳለሁ። ይሄ ፕላን ከተደረገላችሁ በኋላ ግን ማድረግ ያለባችሁ ጉዳይ ይሄንን ፕላን ሰርቷል ወይም አልሰራም። አንዳንዶቹ ዲስከሬጅ የምትሆኑት አላከሳኝም፣ አላወፈረኝም፣ አልተመቸኝም እንደዚህ ያላችሁ የምታስቸግሩ ሰዎች ያላችሁና በቻላችሁት አቅም እንደዚህ አይነት አገልግሎት ካገኛችሁ በኋላ ደግሞ መከታተል ልክ ሐኪም ጋር ሄዳችሁ ለውጥ በ15 ቀን ወይ በወር ክብደቴ አልጨመረም፣ ይሄ የሰጠኝ ምግብ አልተመቸኝም፣ አሳምሞኛል፣ አልጨመረልኝም ብላችሁ እንደምትሉት ተመልሳችሁ ሄዳችሁ ደግሞ ይሄን ኬር ፕላን መከታተል ያስፈልጋል ለማለት ነውና የዛሬ ጉዳያችን አንዳንዶቻችሁ የምትሉት በቃ እኔ አሁን እንግዲህ እናንተ ከምትነግሩኝ ታሪክ ራሱ ተነስቼ ብዙ ነገር ሪኮመንድ አደርጋለሁ ወይም ለልጆች እነግራለሁ። ግን ያ ነገር ግን ጥቅል ነው ማለት አይደለምና በቻላችሁት አቅም በጥቅል የሚሰጡ የኒውትሪሽን ምክሮችንና በግለሰብ የሚሰጡትን ምክር መለየት ይገባችኋል ማለት ነው። ለምሳሌ ትምህርት ቤት ምገባ ሊሆን ይችላል፣ ዴኬር ሊሆን ይችላል፣ ሆስፒታል ሊሆናል። በጥቅል የሆነ ምግብ ሊዘጋጅ ይችላል። ግን የአንድ ሰው ህመም ከሌላ ሰው ይህመም፣ አንዱ ልጅ ያለበት ደረጃ ከሌላው ልጅ ደረጃ፣ አንዱ ብረት አጥሮት ከሆነ ወይ አንዱ ቫይታሚን አንዱ ኦሜጋ አስሮት ከሆነ ሊላይ ስለሚችል በዚህ ደረጃ እንድታረጉ ለማለት ነውና ዛሬ የመጣሁት እዚህ ላይ የምንሰጠው አገልግሎት ወይም በቲክቶክ ላይ የምንሰጠው አገልግሎት ለጥቅል ሰዎች ይሄንን ብትበሉ ብለን የምመክረው ነው እንጂ ልክ የአንድ ሰውን ምክር ወስዳችሁ ያንን ተግብራችሁ ለውጥ ለማምጣት ከኒውትሪሽን ከምግብ ባለሙያዎች ጋር አብራችሁ መስራት አለባችሁ ማለት ነው። በየአካባቢያችሁ ያላችሁ የምግብ ባለሙያዎች ይሄንን አገልግሎት የሚሰጡ ካላችሁ በቻላችሁ አቅም ሄዳችሁ ደግሞ ከናንተ ጋር የሚሄድ አይነት ምግብ እንድትከታተሉ ለማለት ነውና ስጠቀልለው በዚህ የምግብ አገልግሎት ወይም የስነ ምግብ ምክር አገልግሎት በመተከተሉበት ጊዜ የራሱ ሳይንስና ስቴፕ እንዳለው እንድታውቁ እንጂ ቀጥታ አንድ ምግብ ተነስቶ ስለመብላት ብቻ አለመሆኑን ያው እንድትራቀቁ ለማድረግ ነው። መጀመሪያ የእናንተን ሂስትሪ ታሪክ መሰብሰብ ያስፈልጋል። እሱን አስገብቶ ያላችሁበትን የኒውትሪሽናል ስታተስ እና መድረስ ያለባችሁን ጎል ማስቀመጥ ያስፈልጋል። አላማችሁ ምንድነው? ክብደት መቀነስ ነው? መጨመር ነው? ሲጨምሩ ሲቀንሱ ደግሞ ንጥረ ነገራችሁ ተዛብቶ መሆን የለበትም። ያንኑ ጤንነት እንደጠበቃችሁ ነው። አንዳንዶቻችሁ ክብደት የወፈራችሁት በረጅም ጊዜ ነው፣ በአጭር ጊዜ ደግሞ ለውጥ ማምጣት ትፈልጋላችሁ። ግን እንደጨመራችሁት መቀነሱም እንደቀነሳችሁትም መጨመሩ ደግሞ የራሱ አካሄድ አለውና በሳይንሱ በቻላችሁት አቅም የስነ ምግብ ባለሙያ ጋር ለልጆቻችሁም ለራሳችሁም ያሉባችሁ የጤና ችግሮችን ካላችሁ ተከታትላችሁ ትክክለኛ የምትሏቸው ቦታዎችን ፈልጋችሁ እንደዚህ አይነት ምክርና ሳይንስ ብታገኙ ብዬ ለመምከር ነው የገባሁት። ስለዚህ በዚህ ጉዳይ ላይ ሐሳብ ጥያቄ ካላችሁ ለመስማት እፈልጋለሁና በኢንቦክስም በተለያየም ጉዳይ ልጄ ክብደቱ ይሄ ነው ጤነኛ ነው ወይ ክብደቱ ይሄ ነው ወይ ክብደት ብቻ በቂ አይደለም። ሊታዩ የሚገባቸው ብዙ ነገሮች አሉና እነዚህን ልታገኙ የምትችሉት የደም ምርመራ ማድረግ ሰውነታችሁ ውስጥ ያለው ብረት አለ ወይ ምን እጥረት አለ ወይ ብሎ ማረጋገጥ ያስፈልጋል። ከዛ ውጪ ደግሞ ብዙዎቻችሁ በቤታችሁ እንግዲህ ሜኑ ይዛችሁ ትሄዱና ስላዘገጃጀት ጥራቱ ደህንነቱ በምን መልኩ ነው ለልጁ መስጠት ያለባችሁ። አንዳንዶቹ የሚያንቃቸውን ምግብ ልትሰጧቸው ትችላላችሁ፣ ልጆቹ ሊወስዱበት በማይችሉት መልኩ ማለት ነው። ተፈጭቶ ነው ልሞ ነው ወይስ ባለበት አኝከውት ነው የሚለው ደግሞ በየእድሜው መሰጠት ያለበት ነውና በቻላችሁት አቅም ሳይንሱንና የምግብ ሳይንስንና የኒውትሪሽንን ሳይንስ አክብራችሁ በዛ ልክ ጥቅም ይሰጣል ብላችሁ እንድታረጉ ለማለት ነው። ስለዚህ ይሄ የኒውትሪሽን ኬር ፕሮሰስ ስቴፑ በጣም ብዙ ነው፣ ቀጥታ ወደ ምግብ ከመስጠት ከመድረሳችን በፊት ለማለት ነው። አሁን ያላችሁን ሐሳብ ጥያቄዎች ከታችም እያነበብኩ ነው፣ ገብቼ መልስ መስጠት እችላለሁ። አመሰግናለሁ። እሺ እንቀጥል።
የተወሰኑ ሰዎች ገብታችኋል መሰለኝ እሱን ማየት ይችላሉ እሺ በቻላችሁ ታቅም እሺ ቀጥሉ እሺ ጨረቃ ነው የሚለው ጨረቃ ሰላም ዶክተር እንዴት ነሽ እንዴት አመሸሽ እግዚአብሔር ይመስገን ቀጥይ እሺ ባለፈው በሌላ አካውንት አውርቼክ ነበር ምን አልሽ እሺ የ10 ወር ልጅ አለኝ ስጋ ዶሮ አሳ አልመገብም ማለኝ ብዬክ ነበር አብዩ ብዬሽ ነበር አሁንም እንቢ ብሎኛል አልሽኝ መሰለኝ እንቢ አለኝ አሁንም እኮ ምን አሰጣጡን እንትሩና ሁሉ ነገር አስተካክለሽ እንግዲህ ቅድም አሁን ያወራሁት የት አካባቢ ነው የምትኖሪው እኔ ሲግናል ነኝ አዲስ አበባ ውስጥ የስነ ምግብ ባለሙያ ጋር የመውሰድ አስበሽ ታውቂያለሽ አሳይተሽ አሁን እንግዲህ ይሄ አሁንም እያወራሁ ያለሁት በጠቅላላ ምክር የማይሆኑ ነገሮች አሉ ማረግ ያለብሽን ተነግረሻል ልጅሽ ግን መጥቶ ህክምና ወስደሽው ታውቂያለሽ ደሙ ተሰርቶ ያውቃል ደም አሰርቼ አላውቅም ደም ተሰርቶ ምን እጥረት እንዳለበት የጎደለው ነገር ካለ ማለት አልወስድም ካለ የማይወስድበትን ምክንያት በምግብ ብቻ ማስተካከል ሳይሆን ታሪኩን ማወቅ ያስፈልጋልና አገልግሎት ስትመጪ እንግዲህ እንደዚህ የስነ ምግብ ባለሙያዎች ጋር ስትመጪ መጀመሪያ የልጁ ታሪክ ለምንድነው ማይበላው ሰውነቱስ ምን አለ ቁመቱ ምንድነው ምን መደረግ አለበት አሁንም እያወራው ያለው እንግዲህ በጥቅል መፍትሄ ካገኘ ስጋ መስጠት ትችያለሽ ተገቢ ነው ብዬሻለሁ ግን እንደዚህ አሁንም እምቢ ካለ ግን ባለሙያ ይዘሽ ተቀምጠሽ መፍትሄ ማግኘት ያለብሽ ይመስለኛልና ስለሱ ነበር እያወራው ያለሁት ቀጥይ እኮ አሁን ታር እንዴት ነው ማደርገው እኮ እንደዚህ አይነት ያሉ ባለሙያ ሰጣው አሳን ይተካል ምንም ብተካ ፊሽ ኦይል ብሰጣው አሳን ይተካለታል አይ አሁን እኮ ያልሽው ስጋ አይበላም ነው ያልሽኝ አይደል ስላሳ አይደለም የሚያወራ ነው አይደለም ስላሳ ገምጎሽ ስለ ስጋ ዶሮ በአጠቃላይ እነዚህ ነው አልበላም ያለኝ ዶሮ ማሳም አዎ ግን አሳ ዘይት ብትሰጪው ምን ጥቅም አለው የፕሮቲን የቫይታሚን ቢ12ን አያገኝልሽም በአካባቢሽ ላይ ያለ የህክምና ጥናት ጣቢያ ወይም ህክምና ይሄንን ሊከታተሉ የሚችሉ ልጅሽን ምግብ አልወስዳለኝ ተጎዳብኝ ብለሽ ወስደሻቸው ታውቂያለሽ ወይ አገልግሎት አልወሰድኩትም ግን ለቼክአፕ ወስደው 10 ወሩ ነው ክብደቱም ብዙ ትልቅ ነው ቁመቱም ኖርማል ነው የአመት ከ3 ወር ያህል ልጅ ነው ያሉኝ እንደዛ ነው የሚመስለው አሁን ቅድም እያወራው የነበረው አንድ ልጅ ወፈረ ሰውነቱ ትልቅ ሆነ ማለት ጤነኛ ነው ሁሉ ነገር አግኝቷል ማለት አይደለም ወፍራሙም ሆኖ ሰውነቱ ባዶ ሊሆን ይችላል ውስጡ የሚያስፈልጉ ንጥረ ነገሮች ላይኖሩ ይችላሉ ስለዚህ እንደዚህ አይነት ምግቦች ማይወስድልሽ ከሆነ አገልግሎት የሚሰጡ ቦታዎች ላይ ሄደሽ ይሄንን አገልግሎት ለምን እንደማይወስደው ምን እንደጎደለው ሰውነት ውስጥ የጎደለው የትኛው አይነት ነው ቫይታሚን ኤ ነው ዲ ነው ብለሽ ማሰራት አለብሽ ነው እያልኩሽ ያለሁት ጨረቃ እሺ ዶክተር ስለዚህ ይኸውልሽ በጥቅል የሚሰጡ ምክሮች አሉ እንደዚህ አስቸጋሪ ጉዳዮችና የማይቀየሩ ነገሮች ካሉ ግን ባለሙያ ጋር ሄዶ መፍትሄ ማግኘት አለብሽ ነው እያልኩሽ ያለሁት እኔ አሁን ይሄንን የሞባይል አገልግሎት መስጠት ገና ስላልጀመርኩኝ እዚህ እኔ ጋር ላይ ልልሽ አልችልም የሚሰጡ ሌሎች ካሉ የተለያዩ ሰዎች አሉ ቲክቶክ ላይም እንሰጣለን የሚሉ የሚያስተምሩ በዚህ የሚረዱ ድርጅቶች ካሉና በዚህ ላይ እየሰሩ ያሉ ሰዎች እሱን የሚጠቁምሽም እኔ መጠቁምሽም ካሉ እንግዲህ እኔ ማቃቸው በጣም ጥቂቶች ናቸው በአካባቢዎች ላይ የስነ ምግብ አገልግሎት ሊሰጡ የሚችሉ በተለይ ልጅ ላይ ሊሰሩ የሚችሉ ባለሙያዎች ካሉ ብንጠቁምሽና እዛ ሄደሽ አገልግሎቱን ብታገኝ እሺ ስለ ፍቅር የቢ12 ጥቅም ምንድነው ትለኛለች የቫይታሚን ቢ12 ደም በሄሞግሎቢን በትክክል እንዲሰራ የሚያደርግ ነውና ይሄ ደግሞ ቫይታሚን ቢ12 ብረት እጥረት እንዳይከሰትብን የሚያደርግ ነው ስለ ፍቅር ያልሺ ማለቴ ነው ስለዚህ ይሄ ቫይታሚን ቢ12 ጾም በምጾሙ ጊዜ በተለይ በኦርቶዶክስ ጾሞች የእንስሳት ተዋጽኦ ስለማትወስዱ ቫይታሚን ቢ12 ያንሳል ግን በአጭር ጊዜ የምትጾሙት ችግር አያመጣም ስለዚህ ይሄ ቪታሚን ቢ12 አንድ ሰውነታችሁን ሊያደክመው የሚችለው በጾሙ ጊዜም ይሄ ማነስ ነው በሰውነታችሁ ውስጥ በበቂ ሁኔታ ሊቀመጥ ይችል ይሆናል ግን መብላት ያስፈልጋል ስለዚህ እሱ ከሌለ ደግሞ አስቸጋሪ ነው የሚሆነው እሺ ሌሎች ሰዎች አስገባ ዓለም ሶራ እንጥል ሲወርድ ምንድነው ምልክቱ እኔ የህክምና ዶክተር አይደለሁም ዓለም ሶራ የምትለው ስለ ህክምና ጉዳዮች እኔ ማስተማር አልችልም ስለዚህ ሌላ አገልግሎት የህክምና አገልግሎት ወስዳችሁ ልጆቻችሁን
እባካችሁ በቻላችሁት አቅም እንትን በሉ። እሺ ቤሪ አስገባኝ እያለች ነው። ጎሄድ አስገብቼሻለሁ። ቀጥይ። ሰላም ዶክ፣ እንዴት ነህ? እንዴት አመሸሽ? ቀጥይ። እንትን ዶክ የ3 ዓመት ከ6 ወር ልጅ አለኝና በጣም ምግብ ሰነፍ ነው። በጣም አይበላም። ላይክ በጣም 3 ዓመት ከ6 ወር እሺ፣ ምግብ አይበላም እና ምንም አይበላም። በቃ በጣም ነው የሚያስቸግረኝ። በጣም ከራበው ነው የሚበላ። ፕላስ ደግሞ አንድ ምግብ በቃ በተከታታይ አንድ ምግብ ብቻ ነው የሚበላ። አሁን በሳምንት ውስጥ ጥብስ ብቻ ከበላ ጥብሱን ብቻ ነው፣ ሌላ ነገር ፓስታ ነገር ወይም ሌላ። ስንተኛ ልጅሽ ነው? የመጀመሪያ ልጅ ነው። አንድ ልጅ ብቻ ነው ያለሽ? 2 ናቸው። ሁለተኛው ደህና ነው፣ ትንሽ ይሻላል ከሱ። ሰውነቱም አሪፍ ነው፣ ኪሎውም አሪፍ ነው። እሱ ገብቶኛል። አንቺ ይሄን ባህሪ እንዲያደርግ ያስተዋራክሽው አስተዋጽኦ አለ? አሮ ነው ከልጅነቱ ጀምሮ ከተወለደ ጀምሮ ጡት ምናምን ብዙም አልነበረም። ጡት ሳጠባውም ያን ፍላጎት አልነበረውም። በጣም ያስቸግረኝ ነበር ምናምን እስከ 1 ዓመት 5 ወር አጥብቼዋለሁ። ግን ሕክምናም የምግብ አገልግሎትም ወስደሽው ታውቂያለሽ? ሕክምናም የምግብ አገልግሎትም ወስደሽው ታውቂያለሽ? ወስጄዋለሁ። 1 2 3 ወስጄዋለሁ። አሁን ሰፕሊመንት ሰጠኝ። ጋሚ ያላ ሰፕሊመንት የሚሰጠው ጋሚ እንትን ፍሩት ከፍሩት ነው የተሰራ። እሱን እየወሰደ ነው ግን በጣም ለውጥ አላየሁበትም። በጣም ነው የሚያስቸግረኝ። በቃ ምግብ ጎንፎ ከፕሮቲንም ሰጠዋለሁ፣ ስጋ ምናምን ካርብ ነገር መኮረኒ ምናምንም ሰጠዋለሁ፣ ግን በጣም ነው የሚያስቸግረኝ። በቃ እሺ አይለኝም። ማስቸገሩ እንግዲህ አሁን ባህሪ ትምህርት ዴይኬር ወይ የሚገባበት አለ ወይስ ቤት ነው አሁንም ያለው? ምግብ ስለማይገባ ቤት ነው እንትን የምለው። እዛም ሄዶ በሚቀጥለው ዓመት ይገባል ወይስ አንቺ ጋር ነው? አስገባዋለሁ። የዛኔማ 4 ዓመቱም ስለሚሞላው ገብቶኛል። እሱን እንግዲህ ሲገባ የምታስገቢባቸው ትምህርት ቤቶች ምሳቃ ራሳቸው ነው የሚያዘጋጁት ወይስ አንቺ ሰርተሽ ነው የምታመጪው? ይሄንን ተዘጋጅተሽበታል? ራስሽ አዘጋጅተሽ። ስለዚህ ማለት ቤት አልበላ ያለ ልጅ አንዳንዴ ከተማሪዎች ጋር ከጓደኞቹ ጋር ሆኖ ተመሳስሎ ልምድ የሚያመጣ ከሆነ ያግዛል ነው አንዱ መንገድ። በጓደኞቹ ኢንፍሉዌንስ ወይ በተጽዕኖ አይደል ሌሎቹን እያየ ሊጠነክር የሚችልበት ነገር ካለ። ይሄ ግን ያንቺ ስፔሻል ኬስ ስለሆነ አሁን እንግዲህ እንደዚህ አድርገሽ አስተካክሊ ለማለት በጣም አስቸጋሪ ነው። ልጁን ማየት መረዳት፣ የስነ ምግብ ባለሙያዎች ወይ የሕክምና ባለሙያዎች ጋር ወስዶ ታሪኩን ማንበብ ማጥናት። ቅድምም እያስረዳ ያለሁት ወደዚህ ታሪክ የወሰደው ምንድነው? ለምንድነው እንደዚህ ሆኖ? በሰውነቱ የጎደለው ነገር በደሙ ውስጥ ላብራቶሪ ደግሞ ተሰርቶ ምንድነው ብሎ እሱን ሁሉ አቀናጅቶ ከባህሪም ጋር ገድቦ አስተካክሎ ለመስራት መቀመጥ ያስፈልጋል። እንደዚህ በኦንላይን በቲክቶክ ሊሰራ የሚችል አገልግሎት አይደለም። እሺ ምንድነው ማድረግ ያለብኝ? እንደዚህ አይነት ባለሙያዎች ጋር ወስደሽ ታውቂያለሽ ወይ? የህፃናት ምግብ የሚያማክሩ የሚሰሩ ይሄንን ባህሪ ሊያስተካክሉ የሚችሉ ባለሙያዎች ጋር ሄደሽ ታውቂያለሽ ወይ ከህክምና ውጪ? አይ ኖርማል ክሊኒክ ነው የምወስደው። አሁን የነበርኩበት ቦታ መቀሌ ስለነበር ስለዚህ ዛሬም እንግዲህ አሁን ዛሬ የገባሁበት ፕሮግራም አንዳንዶቻችሁ የምትጠይቁኝ ጥያቄ በኢንቦክስም ማልመልሰው ወይም ማይመለስ ጥያቄዎች ናቸው። አንዳንዶቹ አብሮ ከልጁ ጋር ቁጭ ብሎ መሰራት ያለበት ስለሆነ እኔ የጀመርኩት የማማከር አገልግሎት ስራ ስለሌለ ነይኔ ጋርና እንደዚህ ለማድረግ አሁን አልችልም። ግን ሌሎች ይሄን ሊሰጡ የሚችሉ ለይቼ በተለይ ከህፃናት ጋር ተያይዞ ያሉ እንትኖች ካሉ ፎሎ አርጊኝና ኢንቦክስ ላይ ሄደሽ ልታያቸው የምትችያ እንትኖች ካሉ ወይ ይሄን ቲክቶክ ሰምተው ደግሞ እኛ ጋር ትምጣ የሚሉ ካሉ አገራችሁንስ በህፃን ላይ ያተኮሩ ባለሙያዎች ብዙ የሉም። በብዛት ያሉት በስኳር በመናምን ላይ ነው የሚያተኩሩትና ይሄ አንዱ ክፍተት እንደሆነ አይቻለውና ይሄንን አገልግሎት የሚሰጡ ካሉ እዚህ ላይም የሚጠቁሙሽ ሰዎች ካሉ የሚጽፉልሽ ካሉ እሱን ኮንታክት ልልክልሽ ይችላልው። እንትን በይ ቤሪ ብዬሽ አለሽ እንትን ላይ ፎሎ ታረጋለሽ። ዩቲዩብ እና እንትን ተከታታይዋለሽ። ዩቲዩብ ዛሬ ነው አረ ሁሌ ነው ማይ እንደውም ገስት ላይ ምናምን ዩቲዩብ ላይ ሙሉ ቪዲዮዎች ሰምተሽ ታውቂያለሽ? ዩቲዩብ ላይ ዶክተር አሻገር ዩቲዩብ ላይ
አይ ቲክታክ ላይ ብቻ ነው። እሺ ዩቲዩብ ላይም አጫጭር ከሚሆንብሽ ሐሳቦችን ጊዜ ባለሽ ቁጥር በጥቅል ለመስማት ሞክሪ። እንትን አድርገ ሃይ በይኝና ለዚህ አገልግሎት ሊሰጡ የሚችሉ ሌሎቻችሁም ዛሬ የገባሁት በኦንላይን ቁጭ ብሎ በቲክቶክ ስለ ልጆች ሁሉ ነገር ማስተካከል አይቻልም። በጥቅል ያለ እርጎ እንደዚህ ያጠጧቸው ጥራጥሬ ጨምሩ ምናምን ለማለት ነው እንጂ እንደየ ፐርሰናላይዝ እንደ ልጁ ባህሪ ያለው ነገር ግን ምርመራና የራሱ የሙያው እንትን ስለሚፈልግ እንትን ማለት ያስፈልጋል። ቤሪ በቃ ኢንቦክስ ጽፍልሃልና ጻፊልኝና አሁን እየሰሩ ያሉ ልልክሽ እዚህ ቦታ ሂጂና ይሄን አገልግሎት ተቀበሏት ምለው ቦታ ካለ በጊዜ ብታስተካክዩ እድሜ ልክ በኋላም ትምህርት ቤት ሲገባም ስለሚቸገርብሽ ባህሪው ሊስተካከል የሚችልበት አገልግሎት ካለ ተጠቃሚ ለማለት ነው። እሺ ዶክተር መልካም እሺ ይወልክ እሺ ይቅርታ ተመልሻለሁ። ብሩህ ነው የሚለው ቀጥሉ። ስለዚህ እባካችሁ እዚህ ውስጥ የገባችሁትም ካላችሁ በጥቅል ነው አሁን እያወራን ያለ ነው። ቤሪ ለፈለገችው ጉዳይ አይዚ ቦታ ሄጄ ተጠቅሞኛል የምትሏችሁ ባለሙያዎች ካሉ እኔ አገልግሎት ገና እየሰጠው ስላልሆነ እናንተ ናችሁ ያሳሰባችሁኝ። ገና የልጅና የእናት ጉዳይ በጣም አሳሳቢ ነውና እንደዚህ አይነት አገልግሎት የሚሰጥ ቦታ ማሰብ ያስፈልጋል ብያለሁ። አሁን ግን ያንን አገልግሎት ስለማልሰጥ የምታውቋቸው ቦታዎች ካሉ ጠቁሟቸው ለማለት ነው። ዛሬም የገባሁት በቲክቶክ የምሰጠው እንደዚህ ለግለሰብ የሚሆን ወይ ለልጅ ብቻ ሳይሆን ጥቅል ኢንፎርሜሽኖችን ለመስጠት ነው። ጀነራል ምንድነው እሺ ብሩክታይት ነው የሚለው ቀጥይ። ሰላም ዶክተር እንዴት ነሽ? ደህና እሺ ልጄ 9 ወሯ ነውና በፊት በደንብ ምግብ ትወስድ ነበር። እሺ ደግሞ በቃ ምንም አትበላም። አንድ ማንኪያ ቀምሳ ውጭ ነው የምታረገው። ምንድነው የምታበያት? አሎ ብሩክታይት ይሰማሻል? ብሩክታይት አውርቋል እንትንሽ ዝናብም እየዘነበ ነው ነገሩ። እሺ ሁሉንም አበላታለሁ ነው የምልህ ማለት እኮ ምንም ችግር የለም። ስትወልጃት ችግር የለም። ሁሉ ነገር ሰላም ነው። ሁሉ ጤነኛ ነው። ምን አልሽኝ? ምንም ችግር አልነበረባትም። እሺ ከ6 ወር ነው የጀመርሻት? በጡት ነበረች? በምንድን ነበረች? ረጁ በ6 ወሯ ነው። እስከ 6 ወር ምግብ ነው። ንገሪ። በ6 ወሯ ነው የተጀመረባት ምግብ። 6 ወር ጀምሮ ስታበያት የነበረውን ቅድም እንግዲህ እየተናገርኩ ያለሁት ችግሩን ለማግኘትና ይሄንን ለማለት ታሪኩን መስማት ያስፈልጋል። አሁን በቲክቶክ ላይ በቂ ታሪክ ለመስማት ስለማይመችኝ ያለበትን ሁኔታ ስትቸገሩ ባለሙያ ጋር ሂድ ምለው ለዛ ነው። በታሪኳን መረዳት ያስፈልጋል። ከምን መጣ እዚህ ደረሰች? ለምን አቆመች? ምንድነው ችግሩ? ደሟ ተሰርቶ ደግሞ ምን ጎሏት ነው? አላስበላ ያላት ወይ ኢንፌክሽን ነው ወይ ትላትል ነው ብሎ ለይቶ ነውና
እንደዚህ አይነት ስፔሻል ኬዝ የሆኑ ነገሮች ሲኖሩ ሙሉ እንትን አሰስመንት ይፈልጋል። ግን ለአሁኑ ንገሪኝ ያላትን ልምድ። እሺ ምግብ ሳስጀምራት በካሮት እና በድንች ነበር ያስጀመርኳት። እሺ ኦትስም ሰጣታለሁ። እሺ ከ7 ወር በኋላ ደግሞ ነው አይደለም ከ8 ወር ጀምሮ ደግሞ ስጋ የዶሮ ስጋ። ለምን እስከ 8 ወር ድረስ ቆየሽ? ለምን እስከ 8 ወር ስጋ ለመጀመር ማን ብሎሽ ነው? እስከ 8 ወር ቆየ ያለሽ ማን ነው? ስጋ ለመጀመር የወለድኩበት ሐኪም ቤት የሰጡኝ ሜኑ ነበር። እሺ እና ስጋ 8 ወር ነው የሚጀመረው። ከዛ በፊት ቆይ ብለውኝ ነው። እሺ ምንድነው የት ነው ህክምናው እንደዚህ? አሁን እንግዲህ ይሄ ነው ችግሩ አንዱ። አሁን ስጋን እስከ 8 ወር ድረስ ማቆየት የስጋ ተዋጽኦችን ልጅቷ ካልወሰደች ቫይታሚን B12 አይረን ዚንክ የመሳሰሉትን ንጥረ ነገሮች ሰውነቷ ማግኘት አይችልም ከሌሎች ነገሮች ላይ። የዚህ እጥረት ደግሞ ከመጣ የምግብ ፍላጎት አይፈጠርም። ብረቷ በበቂ ሁኔታ አይፈጠርም። ባለመፈጠሩ ምክንያት ምግብ አምጪ አይላትም። ስለዚህ እነዚህ ነገሮች እሺ ንገሪኝ። 8 ወር ሆነ ስጋ ጀመርሽላት፣ አሰጣጡንና ምን ያህል እየሰጠሽ እንደሆነ ታሪኩ ወሳኝ ስለሆነ ነው። አሁን የደረሰችበትን ሳይሆን የመጣችበትን ታሪክ ማወቅ ለመፍትሄው በጣም ጠቃሚ ነውና ይሄ ምሳሌ ነው። አሰስመንት ምለው የኒውትሪሽን ባለሙያ አሰስመንት መስራት አለበት የሚለው ይሄ ነው። አሁን ታሪኳን ነው እየነገርሽኝ ያለው። በተጨማሪ ደግሞ መታችሁ ቁመቷን፣ ክብደቷን አይደለም የጭንቅላት ስፋቷን፣ የእጇን ስፋት አይደለም የሆዷን ስፋት እንዳለ ተለክቶ ደግሞ ባለሙያው መውሰድ ያለባቸው እርምጃዎች አሉና ሳይንሱንም እንድትረዱት ለማለት ነው። ቀጥይልኝ። እና ከ8 ወር ጀምሮ ስጋ ሰጣታለሁኝ። እሺ ግን በቃ ይሄ ብዙም ስፔሻሊ አሁን ከ9 ወር በኋላ ነው እንደዚህ ያመጣችው። ገብቶኛል። 8 ወር ላይ በስጋ እንዴት አድርገሽ ትሰሪ ነበረ? ፍላጎቷ እንዴት ነው? በበቂ ሁኔታ የእንስሳት ተዋጽኦ ያለው ምግቦችን ተወስድ ነበር ወይ የሚለውን ንገሪኝ። አዎ በደንብ ተወስድ ነበረ። የዶሮ ስጋም ከካሮት ጋር ከድንች ጋር ያረኩኝ ቀቅዬ ምናምን ሰጣታለሁኝ። እሺ የጥጃ ስጋ እና የበግ ስጋ ግን ትበላልኝ ነበር በደንብ። እሺ አትክልት ፍራፍሬ በምን መልኩ ነው መሰጫት? በተለይ አትክልትን እንዴት ነው መሰጫት? ብሮኮሊ ወይ ጎመን ወይ የተለያዩት ነገሮች በምን መልኩ ነበር ስጫት? ጥራጥሬ ተሰጫት ነበር ወይ የሚለውን ብትነግሪ። ብሮኮሊ ብዙም ጣዕሙ አልተመቻት ይሆን አላቅም። አንዴ ሞክሬት አልወደደችውም እና ተውኩት። እሺ ፈጭተሽውም አልሆነልሽም? ጥፍት አድርገሽ ተቀቅሎ በትንሹ ተፈጭቶ ጠፍቶ ቀቅዬ ካሮት ስለምትወድ በካሮት አርጌ ሰጣዋት። እሺ በማሽን ትመጪዋለሽ? አጥፍተሽ አልመሽ ነው መሰጫት ወይስ እንደፈጠጠ ነው? አይ በደንብ አድቅቄ ነው። እሺ እና አልወደደችውም ተውኩት እሱን። ኦኬ ስለዚህ አሁን ባለችበት ሁኔታ ምን እየበላች ነው ያለችው? 9 ወር ላይ ምንድነው አስደስቷት የምትበላው? አጃ ኦትስ ብቻ። ኦትስ በደንብ ትበላለች። ሙዝ፣ ካሮት፣ እሺ ድንችም በደንብ ትበላለች። ጥራጥሬ ሳይሆን ኦትስ አሁን የነገርሽኝ በጠቅላላ ካርቦሃይድሬት ናቸው ያለውና የፕሮቲን ጥራጥሬ ከምንድን ነው የምታገኘው? ሌላ ብዙም እንትን ስለሌላት በቃ የምትወደውን ብዬ እነኝን ነው ብዛት አስቀድም ሰራላት። አንቺማ ደርሶኛል። እሷ የምትፈልገውን ካርቦሃይድሬት ስለሆነ ይቀላታል፣ ይገባታል፣ ደስ ይላታል። ግን አሁን የምትሰራቸው አጃ ላይ ወይም ሌሎቹ ነገሮች ላይ ጥራጥሬ ሽምብራም ይሁን ባቄላም ይሁን አኩሪ አተርም ለውዝም ይሁን ጨምረሽ ሰተሽ ታውቂያለሽ ወይ? አላቅም። እንደዚህ አሁን እንግዲህ ለሌሎቹ ምሳሌ እንዲሆን ነው ጊዜ ሰጥቼ እየናገርኩሽ ያለሁት። እነዚህ ታሪኮችን በጠቅላላ ማወቅ ልጅቷ ዛሬ ዝም ብሎ አይዘጋትም። ገብቶሻል? ሰውነቷ በደንብ ሲያገኝና ሲሰራ ምግብ አምጪ ይላታል። ሰውነቷ በደንብ ካልተሰራ የቀነጨረ ወይም የተጎዳ ሰውነት ከሆነ በቃ አይቀበልም ማለት ነው፣ ፍላጎትም አይኖረው። ስለዚህ ተያያዥ ነው ማለት ነው። ገብቶሻል? ምግብ ስትበላ ሰውነቷ ይሰራል፣ ሰውነቷ ሲሰራ ምግብ አምጪ ይላታል ነው። ሁለቱም ተያያዥ ነው። የዶሮና የእንቁላሏ ጉዳይ ነው የሚሆነው፣ ተያያዥ ነው። አንዱ ከሌለ አንዱ የለም። ስለዚህ እንደዚህ አይነትን ጉዳዮችን ነው ማስተካከል ያለብሽና አሁንም አንቺ በቀን ደስ ብሏት ትብላ የምትለውን ብቻ ሳይሆን በግድ ታግለሽ አሁን 9 ወር እንደውም ሄዷል ጊዜዋ፣ ሰውነቷ በደም ተላምዶ ማግኘት ያለበትን ነገር ለማግኘት። ከዛ ውጪ ግን መግርሽ እንደዚህ አይነት አገልግሎት የሚሰጡ ቦታ ሄደሽ ክሊኒክ ሄደሽ ወይ እንደዚህ አይነት አሁን 9 ወር በኋላ የጎደላት የብረት እጥረት ይኑር ሌሎች ነገሮች መኖራቸውን
ሞክረሽ ታውቂያለሽ ወይ? ትላትል መኖሩ ሌሎች ነገሮችን አይተሽ ታውቂያለሽ ወይ? አላቅም። ክትባት ነበራት ባለፈውና የ9 ወር ወስጂ ጠይቂያቸዋለሁ። ኪሎዋን አስመዝኜ 7.5 ነችና እሺ 8 ወሯ ላይም እንደዛው ነበር 7.5 ገብቶኛል። አሁን የምትሄጂባቸው ቦታዎች ባይዘው ጠቅላላ አገልግሎት የሕክምና የሚሰጡ ነው እንጂ የምግብ ባለሙያ ወይ ኒውትሪሽን ባለሙያዎች አይደሉም። በጥቅል ያላቸውን ትምህርት ነው የሚሰጡሽ። እኔ አሁን ግን እያስረዳሁሽ ያለሁት እንደዚህ አይነት ስፔሻል ኬዞች በሚገጥሙሽ ጊዜ ለገጠመሽ ችግር አይደል ጥርሷ ቢሆን ጥርስ ሐኪም ጋር፣ ጆሮ ከሆነ ጆሮ ሐኪም ጋር፣ አይን ከሆነ አይን ሐኪም ጋር ብላችሁ እንደምትሄዱት የምግብ ጉዳይ ከሆነ የምግብ ባለሙያ ጋር መሄድ የሚያስፈልጋል ነው። ስላልተለመደ ነው እኛ ሀገር አልወሰድኳትም። እሺ እሱን አስቢበትና አሁን ዛሬ የገባችሁት በጠቅላላ ከያዝኩት አጀንዳ ጋር ይመሳሰላል። ስፔሻል የሆነ የልጆች ባህሪ ለውጥ ካለ በጥቅል አይደለም መምከር ምንችለው። እንደ ልጅቷ ባህሪ እንደ ልጁ ባህሪ አሰስመንት ተሰርቶ ነው ፕሪስክራይብ መደረግ ያለበት። ምግቡም ይሁን በህክምናም በሰፕሊመንት መሰጠትም ያለበትና እዚህ ውስጥ ያላችሁ ባካችሁ ካላችሁ የምታውቁት የተሻለ የምትሉት በልጆች ላይ የሚሰሩ የምግብ ባለሙያዎች ካሉ ጠቁሟቸው ለማለት ነው። እሱንም አስቢበትና ኢንቦክስ አርጊኝና ፎሎም አርጊ እንትን ላይ ዩቲዩብ ላይ እዚህ ላይ አርጊኝና ማቃቸው አካላቶች ስላሉ እኔ አሁን እንግዲህ ይሄ አገልግሎት የሚሰጡ አሉ ብዬ ነበር የመጣሁት። ጠቅላላ አገልግሎት ለማስተማር ነው እንጂ የመጣሁት እንደዚህ ጉዳዩ ይሰፋል ብዬ አላሰብኩም። ስለዚህ ይሄ ግን አሁን ለእንደዚህ አይነት ጉዳዮች የሚያማክር ቁጭ ብሎ ታሪኮችን ወስዶ ኢንቦክስ አርጊልኝና መጠቁምሽ ቦታዎች ካሉ እንትን ልበልሽ። እሺ ቴንክ ዩ ዶክተር። ተከታታይ ግን አሁን ከተጎዳችብሽ በኋላ በጣም ታስቸግርሻለችና እቺን ጊዜ በጣም ተጠቀሚያት ማለት ነው። ይሄን ጊዜ በጣም ተጠቀሚው። 9 ወር በጣም ክሪቲካል ነው። እስከ 2 ዓመት በጣም ወሳኝ ወቅት ነው። እሺ መልካም ብርታት። እሺ ስለዚህ በብዛት የገቡት እንግዲህ ከያስኩት ጉዳይ ጋር ነው የተያያዘብኝ። ከያስኩት ጉዳይ ጋር ስል የምግብ አገልግሎት ልክ የጥርስ ሐኪም ጋር የጆሮ ሐኪም ጋር ምናምን ብላችሁ ለልጆቻችሁ እንደምትል ችግር በሚፈጠርበት ጊዜ ደግሞ እንደዚህ ልጆቻችሁ በማይወስዱበት ጊዜ የምግብ እንግዲህ ሐኪሞች ለማለት ይከብደኛል። ሙያ የወሰዱ ምግብ ህክምና ነው ለማለት አልፈልግም። ምግብ ያግዛል፣ በጣም ይቀይራል። ከህክምና ሲባል ያው በህክምና በመድኃኒት እንደማከም ነውና እኔ በተወሰነ መልኩ በምግብ ያለውን ምግብ ህክምና አይደለም ብለው ያሉትን ነገሮች ለማስተካከል ቴራፒ ይሰጣል፣ ያሻሽላል። ስለዚህ በዛ ደረጃ ቃል ኪዳን ገብተሻል ብትገቢ ደስ ይለኛል። አሮ ነው ቤተሰቦች እንዳንቺ አሉና ገብተሽ ብታወሪ በጣም ደስ ይለኛል። ተማሪ ነበረች። አሮ ነው ካለሽ ሐሳብ ብትሰጪኝ አላቅም። እሺ ማንን ላስገባ? የሆነ ሰው ጠይቆኝ ነበረ። እሺ አቢ ቀጥይ። አቢ ይሰማሻል? አዎ ይሰማኛል። ይሰማል ዶክተር። እንዴት ነሽ? ደህና። መቼም አጀንዳውን ሰምተሻል። ዛሬ እያወራን ያለነው አጀንዳ ብዙዎቻችሁ ልጄ ክብደቱ ይሄ ነው ምናምን ትላላችሁና እኔ ሊሰጣችሁ የምችሉት አጠቃላይ ምክር ነው። ስፔሻል የሆነ ኬዝ ግን ከሆነ የምግብ ባለሙያ ጋር ሄዳችሁ አሰስመንት ተሰርቶ ልጁ ያለበትን ታሪክ አመጣጡን ሁላ ተረድቶ ፕሪስክራይብ ለማድረግ በቲክቶክ አይመችም ነው። አበንደስታን ግን ጠቅላላ ነገሮችና ልታሻሽባቸው የምትችሉ ጥያቄዎች ካሉ ልሰማሽ ይችላል። ቀጥይ። ኦኬ የኔ ጥያቄ ልጅ 4 ወሩ ነው። ኪሎ ምናምን አሪፍ ነው። እሺ እና ከአንዳንድ ሰው ሰማለው አጃ አስጀምሪው ምግብ አስጀምሪው የሚሉኝ ሰዎች አሉና ላስጀምረው ወይ ብዬ ላማክርህ ነበር። ጡት ነው እያጠባሽ ያለሽው? አሁን ከ3 ወር በኋላ ፎርሙላም እየደባለኩኝ ነው። በቂ ስለሆነ በምን አወቅሽ በቂ ያለ መሆኑን? እንትን ፓምፕ አደርገዋለሁ፣ አልበዋለሁ። እሺ ስለማልበው አንዳንዴ አንዱ በደንብ ይወጣል፣ አንዳንዴ አንዱ በደንብ አይወጣልኝም እና በቂ አይደለም ብዬ ፎርሙላ ጀመርኩኝ። አሁን ፓምፕ በምታረጊው ነው መጠኑን ያወቅሽው ወይስ እሷ ጠብተው ወይ እሱ ጠብተው ከጨረሰ በኋላ በሚሸናው በለቅሶውም አይተሽዋል ወይ ነው? በምታወጪው ብቻ ሳይሆን ማለት ነው። አይ በማውጣው ብቻ ነው፣ እየቀነሰ ስለሚመጣ በዛ ብቻ ነው። ኦኬ ግን አንዳንዴ እንደዚህ አይነት መጠኖችን ማወቅ ያለብሽ እኔ ጡቱን ኢንካሬጅ ለማድረግሽ ነው። እንግዲህ ይሄ ወር
ጡት ማጥባት ወር ነው። ወሩ በጣም 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 ወሩ በጠቅላላ አንድ ወር ሙሉ ባካችሁ እያልን ከጥቅሙ አንፃር ጡት ወተት እንዲጠባ በጣም ምንወተውትበት ወቅት ስለሆነ ፓምፕ ብታረጊው ለምንድን ነው? ማጥባት ስለማይዝልሽ ነው ጡትሽን? አይ አይደለም፣ መጠኑን ለማወቅ ነው። ምክንያቱም አንዳንዴ በጣም ይነጫነጭብኛል እና ተርቦ ነው ወይ ብዬ ፓምፕ ማድረጊያውን ገዝቼ ፓምፕ ማድረግ ጀመርኩኝ። ይሄ ስፔሻሊ ከ3 ወር በኋላ ማለት ነው። ገብቶኛል። ግን በቻልሽው አቅም የመጀመሪያ ልጅሽ ነው? እንዲሁ ነርቨስ ሆነሽ ነው? የመጀመሪያ ነው? አዎ የመጀመሪያ ነው። ጨከን ብለሽ ግን አለቀሰም አላለቀሰም በዛው እያላመድሽ ካንቺ ጋር ሲገናኝ ሲነካው አይምሮሽ ላይ ጭንቅላት ላይ ሚላክ መልእክት አለ። እሱ መልእክት ነው እንዲበዛልሽ የሚያደርገው። ልጅሽ እንትን ሲያደርገው የሚሰጠው መልእክት አለ። አበንደስታድ እና ሳይንሱ በጣም ትልቅ ጥበብ ስለሆነ ፓምፑን መመክርሽ መቼ ነው? አንቺ በማትችይባቸው ሰዓቶች ወይ ቤት ውስጥ ከሌለሽ አይደለም በማትኖርባቸው ጊዜዎች ወይ እንቅልፍ አስቸግሮሽ ካልሆነ በስተቀር ፓምፕ አርገሽ መጠኑ ጨመራ ጎደለ እያልሽ ከምትሳቀቂ ቀጥታ በማጥባቱ ካንቺ ጋር በመታገሉ የሚያመጣው ጥንካሬ አለ። ልጅሽ ጡቱን ታግሎ በመሳቡ ምክንያት ደግሞ ላንቺም ልጁም የሚሰጠው ማታ ሲሆን ቀን ሲሆን ራሱ የጡቱ አይነት ለእንቅልፍ የሚሆን አለ፣ ለእንቅልፍ የማይሆን አለ። ራሱ ተፈጥሮ ካንቺ ጋር ያለው ነገር ጥበቡ በጣም ብዙ ነውና በቻልሽው አቅም ይሄንን 4 ወር አሁን አጥብተሻል። በዛው ቀጥታ እየሰጠሽ ቀጥይና የምግብ ፍላጎት ካሳየ ብቻ ነው 4 ወር እንዲጀምር የምንፈልገው እንጂ እስከ 6 ወር ይሄ በጣም መድኃኒት የሆነ ካንቺ የሚመጣው ከተፈጥሮ የሚመጣው ነገር በጣም ጠቃሚ ስለሆነ በቻልሽው አቅም እስከ 6 ወር በጡት ብትይጂው በቂ ነው። መጠኑን ደግሞ የምታውቂው ምንድነው? ሽንት ጨርቅ ላይ በቂ ሽንት መኖሩን ካረጋጋሽ ንጭነጩ ምኑ ካለ ቶሎ ደንግጠሽ ዝም ለማስባል አትሞክሪ ማለት ነውና ብትጠቀሚበት አብይ። እሺ መልካም አመሰግናለሁ። ይወልካ እንደዚህ አይነት ምክሮችን ያው ገፋፍቶ ሰዎች ወደ ባህሪ እንዲሄድ ማድረግ ይችላሉ። አበንደስታንድ አሁን ቲክቶክ ላይ ገብታ በቃ የነገርኳት ነገር ልቧን አሳረፋት። በቃ ጡቱ በቂ ነው ብላለች። አንድ ልጅ ጸደቅንበት ማለት ነው። ዛሬ ስናወራ ጸደቅንበት ሆነስትሊ በቃ ይሄ ልጅ 6 ወር ከናቱ አምናበት ጡት ሰጣው አደገ ማለት ኢትዮጵያ እንግዲህ በለጸገች ነገ ተሻሻለ ነው። ስለዚህ የኛም ጥረት ይሰራል ማለት ነው። ግን ከዛ አልፎ ወደ ህመም አለመውሰድ ምናምን ከሆነ ግን እዚህ ጋር ቁጭ ብሎ መልስ መስጠት አይቻልምና በቻላችሁት አቅም ጠቅላላ ጥያቄዎችን የገጠማችሁ የተለየ ነገር ካለ ምናምን ነው እንጂ አሰስመንት የሚፈልጉ ታሪኩን መስማት አመጣጡን ከሆነ ግን ወደ ባለሙያ መሄድ ያስፈልጋል። እኔ በጣም እያሰብኩበት ነው ካለው ችግርና ከምትጠይቁኝ ጥያቄ አንፃር በማየት ነው እንጂ የኔ ሙያ ወደዚህ ማተኩርም ሌሎች ስራዎች ላይ ነው ማተኩረው። ቲክቶክ ላይ ግን ከመጣው በኋላ ያየሁት ክፍተት በጣም ሰፊ ነውና የተማረው ባለሙያ በጠቅላላ የት ነው? አንዱ እሱ ችግር ደግሞ የተማረው አለመኖር ሳይሆን ህብረተሰባችን በዚህ የተቃኘ ስላልሆነ ምግቡን ልጁን አስተዳደጉን በእውቀት በሳይንስ ገና ስለሆነ እንደዚህ አይነት አገልግሎት ጋር አሁን አንድ ህመም ቢያሞቆ ሮጦ ይወስዳል። የሆነ በሽታ አይኑ ወይ ጆሮ የሆነ ነገር ቢሆን እንደዚህ አይነት ስፔሻሊስት ጋር ብዙ አውጥቶ ይሄዳል። ግን ብዙዎችን ነገር በምግብ ልንከላከላቸው የምንችላቸውን ነገር ግን ቤተሰብ ባለሙያ ጋር ልውሰድ ብሎ አስቦትም አያውቅም። እኔ መንግስት ጋርም እየወተወትን ያለ ነው። ትርሲኒ ትገባይለሽ እንደውም ትርሲኒ በየጤና ጣቢያው የሚሰሩ ነርሶች ስለ እንደዚህ አይነት የኒውትሪሽን ዕውቀት ኖሯቸው እኔ በቲክቶክ ከምጮህ ይልቅ እዛው ነርሶቹ ልጆቹ ሲወልዱ ኒውትሪሽን ዕውቀት ወስደው ማብላት ማጠጣት ያለባቸውን ማድረግ ያለባቸውን ነገር ብናረግ ልጆችን ከመቀጨር እናድናቸዋለን። ትልቅ ደረጃም እንዲደርሱ ያደርጋልና እንደዛ ጥረት ብናረግ ለማለት ነው። ትርሲኒ ትኖራለች እንደውም ከሐረር ግቢ ሐሳብ እየሰጠው ነው። ብርቀጥ እንዴት ነሽ? ሰላም ነው ዶክ? ሰላም ነው። ደህና ሰላም ነሽ ወይ? እንዴት ነሽ? አልሐምዱሊላህ ደህና። እስካሁን እየሰማሽኝ ነው መቼም እያልኩ ያለሁት እንዳንቺ ያሉ ነርሶች በየአካባቢው ያሉት እናቶች ምን አይነት ምግብ ማብላት እንዳለባቸው ህብረተሰቡ አላወቀምና አንቺም እየሰማሽኝ ነው። አሁን ከኔ የምታገኙን ዕውቀት በየአካባቢሽ እያገሽ እንደሆነ ሰምቻለሁና አመሰግናለሁ። ቀጥይ። አብሽር በል ችግር የለውም። ባለፈው ብዬ ነበረ ዶክተር አንዷ እንደዚህ ከገጠር መታ ምናምን አልኩ ካልኩ እኮ ሳምንት ሆነው አይደለ? አዎ ሳምንት ያልፋል። 15 ቀን ሳይሆን አይቀርም። እሺ ቀጥይ። እና በቃ አሁን ልጁም ተስተካክለዋል ልንገርህ ብዬ ነው በዛው። እሺ ጥሩ እና በቃ ሀቢታይ ለሌላም አሁን 54 ሰው ነው ያለው ምክር እንዲሆነው ብዬ ነው አሁን ይሄን ለማካፈል የገባሁት። አይ ጥሩ አድርገሻል። አንቺ ግን በተመሳሳይ ከምትሰሪው ስራ የኒውትሪሽን ዕውቀትሽ እንዴት ነው? እሱን ለመጨመር አሁን በጣም
ጎበዝነሽ አንቺ በአካባቢሽ ላይ ባለው እናቶችን ለማስተማር ትሞክሪያለሽ። ግን የእውቀት ክፍተት ካለ እንደዚህ አይነት ማቴሪያሎችን አንብቦ ወይም ማቴሪያሎች ተዘጋጅተው ለህብረተሰቡ ምን እያረክሽ ነው ያለውን ብትነግሪ፣ በዚህ ያለውን ክፍተት። አሁን እያረኩ ያለሁት እንዴት መሰለህ፣ ልጄ ምግብ አይበላም ምናምን ምን አለ በብዛት አሁን እዚህ ውስጥ እየሰማ ያለው አሁን እኔ አሁን የሰራልኝና እስካሁን ድረስ ያየሁበት ምክር ነው መሰለህ ታውቃለህ ዶክተር? እሺ በቃ ፍሩት ነገሮችን መጀመሪያ ምግብ ማይበላ ልጅን በፍሩት እሺ والله ለዚህ መከፈታል ስንት ሰው አይቻልም። እውነት ነው። አይ ሰፕሊመንት እኮ ቫይታሚን ሰፕሊመንት እኮ ብለው የሚሰጡት ቫይታሚን ላፒታይት እኮ የሚሉት ያው ብርቱካን ውስጥ ወይ አትክልት ውስጥ ያለውን ነው የሚሰጧችሁ በሰፕሊመንት። ከሽሮፕ እኔ ግን የምመክረው ነገር ከሽሮፕ ይልቅ ፍሩት ሁሉ ነገር በምግብ እውነት ነው። ከምግብ እንጀምር። እውነት ነው። ፓፓያ አሁን በብዛት አሁን ያቺ ያልኮሆል ማለት አሁን ልጁ ሴት ነጭና አሁን ሀቢታይት ወራሱ ብታይ ብስሚላ ማሻአላ ነው በጣም ጥሩ በፍሩት ምናምን አሁን እኔ አሁን እሷ ስራ መደብር ስለሆነች አይመቻትም። እኔ ከስራ ስወርድ በዛው ይዤላት ተመጣለው ፍሩት ነገሮች ሀብሀብ እስኪ ስላንቺ አንቺ የምትሰሪበት ጤና ጣቢያ እናቶች ሲወልዱ ይሄንን አገልግሎት የሚያገኙ የኒውትሪሽን ትምህርት የሚያስተምራቸው አገልግሎት ተሰጧቸዋላችሁ አለ? አንድ እኔ ጤና ቢሮ ነው ዋናው ነው የምሰራው። እሺ በሰፈር አንድ ጤና ኤክስቴንሽን ባለሙያ አለችና እሷ በቃ አሁን 3 ልጆች እናት ነኝ አልኩህ አይደለ? 3 ነው ማለት እሷ ብትኖር እንዳም ላይቭ ላይ ያለችም አስገባና ታዳምጣት ነበር። እሷ ጋር ነው እኔ ከወረዳ የምሰራው ማለት ነው። እሺ ብትመጣ እኔ ነኝ ማገዛት በብዙ ነገር። ስለዚህ የኒውትሪሽን ባለሙያ ነኝ። ተምራ ሙያው በዛ ነው ወይስ በቦታው ተሰጥቷት ነው? አይ ገብቶኛል። አሁን ቅድም እየነገርኳችሁ የነበረ መንግስትንም ቅድም በቲቪም በሬዲዮም በምንም እየተነጋገርን ሸገር ላይም እያወራን የነበረው እንደዚህ አይነት ቦታዎችን ጤና ጣቢያ ላይ የኒውትሪሽን ባለሙያዎች ሴቶች ሊቀመጡ ይገባል። ልክ እንደ ጤናው ክትባቱን እንደሚያግዟቸው ስለ እርግዝና እንደሚያስተምሯቸው በሙያው ደግሞ ኒውትሪሽን የወሰደ አይደለም በየጤና ጣቢያው ቢቀመጥ ከማከም ይልቅ በምግብ በጤና ብዙ ለውጥ ማምጣት ይችላልና መዋቅሩ ሊስተካከል ይገባል ነው እያልን ያለ ነው እስከ መጨረሻው ድረስ። እና አሁን አንድ ጤና ባለሙያ ነች እና በቃ ለኮሳ ጋር እየሰራው ገብቶኛል። ጤና ባለሙያ ማለት ግን የኒውትሪሽን የራሱ ደግሞ ዕውቀት ይፈልጋል። በዚህ ዘርፍ ላይ የተማረ መሆን ይፈልጋል። እስኪ አንቺም ማጣሪና አሁን እየሰራችው ያለችው ልጅ ጤና ጣቢያ ላይ የኒውትሪሽን ባለሙያ ነች ወይ? ትምህርቱን ወስደዋለች ወይ? ሳይንሱን በደንብ ትረዳዋለች? እሺ ወስዳለችና በሌላ ጊዜ እንትን በይኝና እዚህ ከተማ ውስጥም አሁን ጤና ጣቢያዎች አሉ፣ ሰዎች ይወስዳሉ፣ የጤና ባለሙያዎች አሉ። ግን የኒውትሪሽን ባለሙያዎች አይደሉም፣ የስነ ምግብ ዕውቀት ያላቸው አይደሉም። ያው በጥቅል ነው የሚነግሯቸው፣ እንደዚህ አርጊ፣ ክብደቱ ጥሩ ነው፣ በቃ ቀጢ፣ ክብደቱ ቀንሷል ብለው ነው የሚነግሯቸው። ይሄ ግን በቂ አይደለም ማለት ነው የሚሰጠው አገልግሎት። እሱ በቂ አይደለም። እሷ ግን አንድ ጤና ኤክስቴንሽን ባለሙያ ነች። በእናትና በህፃን ላይ ነው የምትሰራውና እናቶችና ህፃናት ላይ እና በቃ እሷም ያላት አለ እኔም ያለኝ እሷ ላይ ብዙ ነገሮች ሲጃለው ብቻ እኔ እያየሁ ያለሁት አከለ ምናምን አልልም አላልፍም። ግን ብቻ ማለት የፈለኩት አሁን እዛ ኮሜንት እያነበብኩ ነበርና ኦኬ እሺ አሁን በብዛት ዶክተር ልጅ ምግብን ባለኝ የሚሉ ሰዎች በፍሩት ቢሞክሩ ታሪክ ነው። የምግብ ባለሙያውን ብትሞክሩ ጥሩ ነው ማለት አመሰግናለሁ። ተርቲኒ ሁሉ ጊዜ ስለምገብ ያመሰግናለሁ። በሱ ማይሞከር ከሆነ ወደ እንዳልከው የህፃናት ስፔሻሊስት ከስር ጽፍ ያለው ዶክተር ጋር ማማከር ከፈለጉ ቲክቶክ ላይ ይግቡና ዶክተር ዴጄ የሚሉት አለ የህፃናት ስፔሻሊስት ነው። እሱም ቢያማክሩ የህፃናት ስፔሻሊስት ስንል በህክምና ነው ወይስ በኒውትሪሽኑ ነው ስፔሻሊስትነቱ? በኒውትሪሽኑ እና ቲክቶክ ላይ ራሱ ሰርች ቢያደርጉት አለ። ገብቶኛል። አንቺ ኢንቦክስ አድርጊልኝና በምግብ ነው ወይስ በስነ ምግብ ነው ወይስ በጠቅላላ ህክምና ነው የሚለው መለየት ያስፈልጋል። በብዛት ግን በምግብ ነው እሱ። እሺ በቃ ላኪልኝ፣ ለኔም ኢንቦክስ አድርጊልኝ። አመሰግናለሁ። ሌሎቹን ላስገባ። እሺ አመሰግናለሁ። ሐሳብ ካለሽ ትገኛለሽ። እሱን ቢያንስ ብንጠቁማቸው እንዴት ይመስልሃል? ገብቶኛል። እኔም ለዛ ነው የገባሁት። ብዙ ኢንቦክስ ነው የሚላክልኝና ቪዲዮዎችን ያዩና አንዳንዴ ስፔሻል ኬዝ የሆነ ልጁን በትክክል መስማት ያስፈልጋል። አመሰግናለሁ። እሺ መልካም አሜን። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ቀጥሉ። ሀውቲ ነው የሚለው ሀውቲ ነው። እሺ ቀጥይ። ቤዛ ሀውቲ ኢቮል ነው የሚለው እሱም አስቸግራል። ቀጥሉ የገባችሁ። ሰላም ዶክተር ቤዛ ነኝ። እንዴት ነሽ ቤዛ? ቀጥይ ቤዛ። እሺ እንዴት አለ? ደህና ሰላም ዋልሽ? ደህና
እግዚአብሔር ይመስገን። የኔ እንኳን እግዚአብሔር ይመስገን 3 ልጆች አሉኝ። እሺ እንግዲህ እንትኔ ላይ እንደምታየው ባልትናና ጥራጥሬ ላይ ነው የምሰራው። እሺ የት አካባቢ ነሽ? እና የተዘጋጁ እዚህ መገናኛ ጊዜ ሀራብ አካባቢ። እሺ መልካም። እሺ እና የተዘጋጁ እህሎችን እንደዚህ ገንፎ አጥሚቶችን እናቀርባለን። እሺ ግን አሁን እንትንን ቻናልህን ስከታተል ምናምን እንዳልከው ክፍተት አለ። አሁን እውነቱን ስነግርህ ለገበያ የማቀርበው ነው እኔም ለልጆቼ የምሰጠው። እሺ ግን አሁን ዋጋ ላይ እንዴት ነው በምታቀርበው ልክ ሲሆን ዋጋው ይጨምር የለ እና አፎርዳቢሊቲው ያው የኮሚኒቲው የሚታወቅ ነው። ስለዚህ እንዴት እናስተካክለው? ማለት መጠኑን እናስተካክል ወይስ አቅርቦቱ ነው መስተካከል ያለበት ወይስ እንደ በፊቱ ይሄ መመጣጠኑ ቀርቶ ገንፎ ሆኖ ነው ይቀጥል ወይስ አጥሚት ሆኖ ይቀጥል? ኦኬ። ስለዚህ አንቺ እኔ ከሌሎች ላይ ያወራ ስለሆነ ነው ገባኝ። እኔ እንደዚህ አይነት ገበያ አቀርባለሁ አይደለም፣ አስተካክዬ በጤንነት በትክክል መጠኑን አስተካክዬ እሰጣለሁ። ሌሎች ደግሞ ቀንሰው ስለሚሸጡ ሰዎች ያንን በመቀነሳቸው አይደለም እኔ ጋር ጥራት ያለው ነገር አለ፣ ሌሎቹ ግን በትክክል አያረጉትም ነው መሰለኝ። እነሱ እንዳለ ሆኖ የተሻለ እውቀት ኖሮኝ ወይም ኒውትሪሽኒስት ሆኜ አይደለም፣ ግን ከማየው ከማነበው ልጆቼ ላይ ካገኘሁት ኤክስፒሪየንስ ነው የምታዘጋጂው እንጂ በኒውትሪሽን ባለሙያ አይደለም። አይደለሁም። ግን ያው በገባህ ልክ ደግሞ ቫልዩ አድ ስታደርግበት የምታወጣው ኮስት አለ። እረዳለሁ። እሱን እንዴት እናስተካክለው? እንዴት እሱን ለማስተካከልማ እዚህ መጥቻለሁ። አንዱ የመጣሁት ምንድነው በገበያ ህግ ለመዳኘት መጀመሪያ ህብረተሰባችን ስለሚጠቀመው ነገር ዕውቀት ሊኖረው ይገባል። ሀበንደስታ እስካሁን ሰው የተበደለ ዕውቀት ስለሌለው ነው። የሚገዛውን ነገር ምን መሆን እንዳለበት፣ መምጫው ምን እንደሆነ፣ ምን መያዝ እንዳለበት የዕውቀት ክፍተት እንዳለ አይቻለሁ። አሁን ህብረተሰቡ ለምሳሌ ምነግርሽ አጃ ብቻ ወይ ቡላ ብቻ እየሰጠ በከተማ ውስጥ ያለ ኳሽዋከር ፕሮቲን እጥረት የሚከሰትበት መፈጠር በዚህ ዘመን መሆን አልነበረበትም። ይገባሻል? ማለት ተመሳሳይ እህል እየሰጠሽው ልጅ ሆዱ አብጦ ፕሮቲን ሳያገኝ ምጥን በትክክል ሳይጠቀሙ መድረስ አልነበረበትም። ይሄ ማመለክተው ምንድነው? የዕውቀት ችግር አለ ማለቴ ነው። አበንደስታን እንዴት እንደምንጠቀመው ማለቴ ነው። ስለዚህ አንቺ ደግሞ ያልሽውን የምትሰሪውን ስራ ለምሳሌ አንቺ የምትሰሪውን ስራ አንድ የኒውትሪሽን ባለሙያ ይዤ ምን ከምን ለቀላቀል ብለሽ ታውቂያለሽ ወይ? አሁን እንግዲህ ሙያን ነው እኛ ማንከተለው። ሁላችንም አዋቂ ነው የምንሆነው በድፍረት ነው የምንገባው። ምን አልሽ? በትክክል እጠይቃለሁ። በዙሪያ ያሉትን በምግብ ዙሪያ የሚሰሩትን እንደገና ደግሞ ይሄ አሁን ሶሻል ሚዲያው ፕላትፎርሙ ጥሩ ነው። ኒውትሪሽን ላይ የሚሰሩ ሰዎችን ኢንቦክስ እያደረኩኝ ከእንትን ጋር ይሄዳል ወይ ይሄ ግብአት ከዚህ ጋር ይሄዳል ወይ እያልኩኝ እየጠየቅኩኝ ያቀርባለሁ። ጥሩ አፎርድ አድርጎ መግዛት የሚችለውን ወደኋላ አይልም ያደርጋል። እሺ ግን ሌላውን ደግሞ እንዴት እናዳርሰው ነው? ተረድቻለሁ። እንግዲህ አሁን አንቺ ባያሽው ቢዝነስ ቤዛ ነው የሚለው ምርትሽ ቤዛ ነው የሚለው። ስለዚህ ቤዛ ምርት ቲክቶክ ላይ ገብቼ ስላመራረት ሂደትሽ አሁን እንግዲህ ዲጂታል ማርኬቲንግ ማለት ነው። የኔ እንደዚህ ነው ብለሽ ታስተዋውቂያለሽ ወይ? ማለት በዚህ መልኩ ነው ማዘጋጅላችሁ ግዙኝ ብለሽ ታውቂያለሽ? ሰዎች ከዛ አይተው ይገዙሻል? ታስተዋውቂያለሽ ወይ? ማርኬቲንጉን ትሰሪያለሽ ወይ? እሱ ላይ ሰነፍ ነኝ ዶክተር። እሱ ነው ጥሩ አይደለሁም። እኔ አሁን ኦልሞስት ፕሮፌሰር ለሆን ነው ማለት ቲክቶክ ላይ የመጣሁት። ድሮ ተዟዙሬ የማላገኘው ድሮ ብሮሸር ይዤ ቢዝነስ ካርድ ይዤ እባካችሁ ወቁኝ የምለውን አሁን በጣም ብዙ ሰው ነው የሚደውልልኝ። ቲክቶክ ከጀመርኩ ጀምሮ ማስታወቂያ ለራሴ እየሰራው ነው ማለት ነው። ሰዎች ይመጣሉ፣ እኔ ጋናና አግዘን፣ ዘይት ቤት አለብኝ አግዘን፣ ያንተን ኮንትራት ወስደን ያንተን ሙያ እንፈልጋለን ይላል። ሁሉም አቅም ይኖረዋል ማለት አይደለም፣ ግን አትሊስት እዚህ ላይ በመምጣቴ ምክንያት ብራንዴን ሞልቼ አይደለም ሰዎች አምነውኝ ያንን ምርቴን ተከታትለው ይመጣሉ ማለት ነው። ሀበንደስታን ልክ እንደሱ ምታመርቹን አመራረት መሸጥ የፈለግሽውን ኮንሰፕት ሐሳብ ዲጂታል ማርኬቲንጉ ቲክቶክ ወይ ሶሻል ሚዲያው በጣም አጋጅ ነው በአሁን ሰዓት። ሀበንደስታን ተረድቻለሁ ዶክተር። ስለዚህ እሱ ላይ ጠንክረሽ ካሜራ አለሽ አይደለም? ስልክና ካሜራ አለሽ። እኔ ስልክና ካሜራ አለሽ። እኔ አሁን አንድ ልጅ አለ ማለት ነው ወደ 72 ኮተቤ ነኝ የሚል ልጅ አለ። የሱን ምርት በቃ እኔ ምራቄ ይመጣል ሲሰራው ማለት ነው። ደፋር ልጅ ነው። ይቆላል፣ እዛው ያዘጋጃል፣ ዘይቴን ግዙ ይላል። እኔንም አንዳንዴ
እኔንም ቪዲዮዬንም አንዳንዴ ያስገባና ይሄን ወንድሜ ያለው ልክ ነው እኔ ጋር ግን ንጹህ ነው አለው ብሎ ያስተዋውቅብኛል ዱዌት አርጎኝ ማለት ነው እኔ ነው ማለት ነው አብንደስታን ዘይት ተጠንቀቁ ምናምን ስል የኔን ቪዲዮ ወስድና ይሄ ዶክተር ያለው እውነቱን ነው እኔ ጋር ግን ንጹህ አለላችሁ ብሎ ያስተዋውቃል በኔ ምንም ሳይከፍለኝ ተረድተሽኛል ላይ ተረድቻለሁ ዶክተር እሱ ላይ በርትቼ እንግዲህ ጥሩ ነገር አቀርባለሁ በቃ አንቺ ግን አንድ ማድረግ ያለብሽ ነገር በእውቀት አንብበሽ መሰራቸው ምርቶች ማስተካከል ለሰው የሚመች ማድረግ በዋጋውን የተመጣጣነ ማድረግና እንደዛ ከሆነ የራስሽ ገበያ መፍጠር ትችያለሽ እኔም አበረታታለሁ እንደዛ አይነት ምርቶችሽን ፎሎ አረጋለሁ ፎሎ ባክ አረጋለሁ ሪፖስት ላረግልሽ ይችላልው አሰራር ሂደትሽን በግልጽ ቀርጸሽ እንዴት እንደምታመርቹ ምናምን ከሆነ ማለት ነው እሺ ዶክተር መልካም ቤዛ እሺ ታንኪ ዩ በጣም አመሰግናለሁ ይወልካ እሺ እኔ ትንንሽ ቢዝነሶች እንዲያድጉ በጣም ፍላጎት አለኝ አይደለም ሲያድጉ ግን ያው ሞያዊ እንትን ይፈልጋል እሺ ሃውቲ ነው የሚለው ሃውቲ ቀጥይ ይሰማሻል ሃውቲ ሃዩ አይ ዶንት ኖ ገብታለች ግን ቆይታለች አትናገርም እሺ አዛለ ነው የሚለው ቀጥይ ኤደን እርጎ እንዴት ነበር ስሩ ያለው አልፋችን ማሰከት ነው ብሌን ምንድነው ያልሽኝ እርጎ እንዴት ነበር ስሩ ያለው ቪዲዮዎችን ገብተሽ ዩቲዩብ ፔጅ እና ቲክቶክ ላይ ገብተሽ ይበናትሽ ሃይ ዶክተር አስገባኝ እያስገባው እኮ ነው ሌና አስገብቻለሁ የሚያወራ ሰው ጠፋ እንጂ ሌና እሺ ይሄው አስገብቻለሁ አይ ኢንቫይት ላኪልኝ ሌና ኢንቫይት ላይ የለሽ እንትን ላይ ኢንቫይት ጠይቂ ሌና እሺ ቀጥይ ሌና ደህና ዋላችሁ እንዴት ነክሰው ተሰላ ደህና ቀጥይ ሌና ከዚህ በፊት ገብቼ ነበር ምንም ችግር የለውም እሺ ቀጥይ ኦኬ ዶክተር እኔ ልጄ ሰሞኑን ትንሽ ወዱ ተቅማጥ አለበትና እሺ ሰጥቻለሁ ሽሮፖች ሰጥቻለሁ ለውጥ ግን አላየሁም ስንት አመቱ ነው 2 አመት ከ6 ወር በምን ምክንያት ነው ተቅማጥ የያዘው ምን በልቶ ነው ማንጎ ጁስ ሰርቼ በማንጎ ጁስ ነው የመጣበት እሱን ከጠጣ በኋላ ነው ተቅማጥ የሆነና ሳምንት ሆነ ራስሽ ነሽ የሰራሽው አዎ ራሴ ነኝ ማንጎን ገዝቼ ራሴ ነኝ የምሰራው ጁስ ምናምን ከቤት ነው የምጠቀመው እሺ ስለዚህ ሰርተሽ ተቀምጦ ነበር ቆይቶ ነበር ወይስ ምን ነበር አረ በጭራሽ ወዲያው ሰርቼ ፍሬሽ ነው ትንሽ ብቻ ነው የጠጣውና ከዛ በኋላ በቃ ታመመ እሺ ከዛ ጀምረው ሐኪም ቤት ወሰድሽው አልወሰድኩትም ማለት ተቅማጡ ስንት ቀን ሆነው አሁን ሳምንት ሊሆነው ነው ተቅማጡ ሳምንት አዎ ግን እንትን ሽሮፕ ለ7 ቀን ሰጠሁት የምን ሽሮፕ ወስደሽ ምን የሚባል ሽሮፕ ከፋርማሲ ጠይቄ ነው የሰጠሁት አዎ ገብታኝ ሌና እንዴት መሰለሽ መታረጊው ልጆች በጣም ከሚጎዱ ነገሮች ውስጥ አንዱ ተቅማጥ ነው ከአንድ ቀን ያለፈ ተቅማጥ ከሆነ በጣም አሳሳቢ ነው ንጥረ ነገራቸውን ይዞባቸው ነው የሚሄደው ማለት በቃ ያላቸውን ሰውነታቸው ውስጥ ያለውን ነገር ጨርሶ ነው የሚያወጣው አበንደስታንድ ስለዚህ ይሄንን ቶሎ ብለሽ ሰገራ አስመርምረሽ ማለት ብዙ አለ አሜባ አለ ለምሳሌ በሽሮፕ የማይሆን ማለት ነው በአንቲባዮቲክ የማይሆን አሜባ ከሆነ አበንደስታንድ በባክቴሪያ አንቲባዮቲክ አይድንም ተቅማጡ አይቆምም ስለዚህ ምን ጃርዲያ ነው ወይ ምንድነው የሚለውን መለየት ያስፈልጋል እኔ አሁን አንዳንድ ጊዜ ሁሉም ሰው ተቅማጥ ሲኖረው አንቲባዮቲክ ወይ ሽሮፕ ወስዶ የሚቆም ይመስለዋል ግን ትላትል ከሆነ ባክቴሪያ ከሆነ ቫይረስ ከሆነ እንደየባህሪው ደግሞ የሚሰጠው መድኃኒት ይለያያልና አሁን ይሄ በምግብ አይደለም ላግዝሽ የምችለው የመከርኩሽ ያለቱ ከአንድ ቀን በላይ ተቅማጥ ከሆነ ልጅ በጣም ነው የሚጎዳብሽ እንዴትም ብለሽ ወስደሽ ስቱል አስመርምረሽ አሁን ነው መደረግ ለምሳሌ ቫይረስ አለ ኖራ ቫይረስ የሚባል ቫይረስ ደግሞ ምንድነው የአንጀት መቆጣት ምን እንለዋል ምንም መድኃኒት የለው ተቅማጡ ከባድ ነው ግን አትሊስት ኦአርኤስ ተሰቀዋለሽ የሚበጠበጠው ተቅማጡ እንዳይጎዳው ማልሰጠውም ኦኮ ኦአርኤስ የሚያገለግለው ፈሳሹ ያልቃል ከሰውነቱ ወጥቶ ያልቃል ኦአርኤስ ደግሞ ፈሳሽ ካልተካሽለት ይሄ ልጅ በጣም ነው የሚጎዳውና የት ነው ያለሽው ከተማ ወዴት አካባቢ እኔ ወደዚህ ወደ ሀያት አካባቢ ነኝ ያለው እኮ በቃ እንደዚህ ዘመናዊ ከተማ ውስጥ ሆነሽ ልጅሽ የኔ ያል ጊዜ ከቆየ አሁኑኑ ሰጂና አስተካኪ ከዛ በኋላ ስለ ምግብ እናወራለን አሁን ግን ተቅማጡ ነው መቆም አለበት
ኦኬ እሺ እሺ። በብዛት ደግሞ አሜባ ተጠንቀቂ። አሜባ ሊሆን ይችላል ባክቴሪያ ካልሆነ አሜባ ንጽህና፣ እጅ መታጠብ፣ የተነካካ ዕቃ ካለ ንጽህና ችግር ካለ ነው አሜባ የሚመጣው። አትክልቱም ውስጥ ራሱ አሜባ ሊኖር ይችላልና አሜባም ሊሆን ይችላልና በጣም አስመርምረሽ እንትን በላስቱ ላሰርተሽ ቶሎ ብለሽ ተራው ምርመራ ላስደረግለት። አስደርገሽ አሜባም ሊሆን ይችላልና ቶሎ ብለሽ ሰጪ። እሺ መልካም መልካም፣ አመሰግናለሁ። መልካም። አሁን እንግዲህ እዚህ ገብተን ተቅማጥ ያለበት ልጅ እሺ፣ ማን ነው የሚለው? ሜራ ሚል ላስገባሽ። እሺ ሜራ፣ እሺ go ahead ሜራ ካሳ። እሺ ሜራ። ሰላም ዶክተር፣ እንዴት አመሸሽ? ደህና እግዚአብሔር ይመስገን አለሁ። እሺ ጥያቄ ነበረኝ። እሺ ዛሬ ነገ እገዛለሁ እያልኩኝ ለልጄ 1 አመት ሆኖታልና የአሳ ዘይት አልሰጠሁትም ነበር። እሺ እና አሁን ገዛውለትኝ በል። እሺ እና ስለ አሳ ዘይቱን ብዙ ሙቀቱ የለኝም እውነት ለመናገር ስለሆነ እና በጣም ሽታው የሆነ የሚረብሽ አይነት ነው። እና መጀመሪያ ቀን አሳ ዘይት እንግዲህ ከዛም በደንብ እንትን አለልኝ። ሁለተኛ ቀን ስሰጠው አስመለሰው። ኦኬ በማንኪያ የሰጠሽው? በማንኪያ ስጪ ነው የሚለው አይደለም፣ የሆነች የሽሮፕ ክዳን ነገር አለች አይደለ? ገብቶኛል። አጠጥተሽው ነው ለማለት ነው። አጠጥተሽው ነው? አዎ በማንኪያ አይደለም ግን በዛች በቃዋ የገዛሽው የህፃን ልጅ የ1 አመት ልጅ ነው ይላል የሰጠሽው ዘይት? አዎ እንደዛ ብዬ ነው ከፋርማሲ የገዛሁት። ገብቶኛል። እሺ ሽታ እንዳለው እረዳለሁ። እንትኑ ሊያስቸግር ይችላል መሰጫው አሰጣጥ ማለት ነው። ከዛ ውጪ ግን ባለፈው ፕሮግራሞችን ተከታትለሻል? በአሳ ዘይትና ማድረግ ያለባችሁን ዩቲዩብም እዚህ ቲክቶክ ላይ ሰርቻለሁ። ገብተሽ አይተሽዋል? ገብቻ አላውቅም። ዋይፋይ ተቋርጦብኝ ሰሞኑን ረጅም ጊዜ ቲክቶክ ላይ። እሺ ስለዚህ የምታረጊው እነግርሻለሁ። አሁን የምታረጊውን ግን በትክክል እንትን ለማለት እዚህ ፔጅ ላይም ፎሎ አድርገሽ እዛ ዩቲዩብ ፔጅ ላይም አሳ ዘይት እና ኦሜጋ 3 ነው የሚለው ኦሜጋ 3 ለልጆች እንዴት ይሰጣል የሚል ሙሉ ፕሮግራም አለ። እያለፍሽ ለመከታተል ሞክሪ፣ ለሰውም ንገሪ። ከዛ ውጪ ግን ማድረግ ያለብሽ እንግዲህ ለልጅ ተብሎ እንደዚህ አይነት ሽታ ቀርጾባቸው እንዳይመጣ የተለዩ የአሳ ዘይቶች አሉ። እነሱን መርጠሽ ነበር ወይ የሚለው ሽታ እንዳይኖረው ወይም ጣዕም እንዲኖረው። ለምሳሌ እኔ ልጆቼ እያሉ ስኩት ምንለው ነበረ። ማጣፈጫም አለው አሳ ዘይቱንም ደብቆ ለማስገባት ማለት ነው። ያንቺ ፍጥጥ ያለው ዘይት ነው ስታዩ በማንኪያ? አረ የሆነ ቀጭን ነው። እሺ እኮ ግን የዘይት መልክ ነው ያለው ወይስ የምን መልክ ነው ያለው? የሆነ ወደ ሽሮአማ ከለር ነው። ሽሮአማ ከለር። እሺ ከዛ ውጪ ግን በምግብ ውስጥ አብስለሽ ከጨረሰሽ በኋላ ጨምረሽ ማብላት ሞክረሽ ታውቂያለሽ? መውሰድ ካልቻለ ምሬት ስላለው ምግብ እንዳይጠላብኝ ብዬ በሱ አልሞከርኩትም። ገብቶኛል። አይ ምሬት የለውም። ምሬት ሳይሆን ሽታ ነው ያለው። ምኑን ይመራል? አንቺ ተጠቅመሽ አታውቂም? ያሳ ዘይት ጠጥተሽ አታውቂም አንቺ? ወይኔ አላውቅም እውነት ለመናገር። ለምን ደግሞ አትጠቀሚው? ላንቺ አይሆንም? ይሆናል መሆንማ። ገብቶኛል። ቀምሰሽዋል ወይ ማለት ነው? ለሱ ያመጣሽውን መቅመስ ምን ችግር አለው? ቀምሰሽዋል? ቀምሻለሁ። ሽታው ግን በጣም አስጠልኝ ነው። ጣዕሙ እንደ ሽታው አይደለም። ገባኛው። መቼም አሳ የምታውቂው ነው ማለት ይሸታል። የምናውቀው ነው። በቻልነው አቅም አሳም ስንበላ እናውቀዋለን። የአሳ ግማቱ ከጭንቅላቱ እያልን እናውቀዋለን። እናውቀዋለን። ምን አልሽ? አይ እኔና ምንም አይደለም እናውቀዋለን ምልሽ መሽተቱ አንዱ ካለው የቅባት መጠን መጨመር ምክንያት ነው። አንዱ ሊያሸተው የሚችለው ዘይትም እኮ ይሸታል አይደለም ሲቆይ። ልክ እንደሱ ግን የአሳ ዘይት ደግሞ በጣም ጠቃሚ ስለሆነ ቶሎ ለመበላሸት እድል አለው። በዛ ምክንያት ሽታ ይፈጥራል። ስለዚህ ያንን ማንኪያ ሊወስድበት የሚችለውን ነገር በተወሰነ መልኩ ስንት ጊዜ ነው የምትሰጪው በቀን? ያው እንደ ከፋርማሲ እንዳሉን በቀን አንዴ ነው የሚለው። እሺ ስለዚህ አንዴ ነው ያስቸገረሽ አይደለም? አዎ እሺ ስለዚህ እንትኑን ትተሽ እዚህ ጋር ጥሩ ሐሳብ አለ። ቪዲዮን ተከታታይ እያልኩ ላለማውራት ነበር። ሰሎሜ ምን አለችሽ? ዘይቱን ትተሽ አሳ ለምን አታበዩም ትልሻለች። እንደዛ ይሻላል። ገባኝ። ካስቸገረሽ ምግብ ደግሞ አሳ ገዝተሽ ቱና፣ ሳርዲን፣ ሳልመን ገዝተሽ ልክ እንደ ስጋ ምግብ ደግሞ በሳምንት አንዴ ሁለቴ ቀላቅለሽ ብትሰጪው ከአሳ ዘይት ማግኘት ያለበትን ደግሞ ሊያገኝ ይችላል። በቃ ጥሩ አማራጭ፣ ችግር የለውም። ጥሩ አማራጭ ጎበዝ። ስለዚህ ገላገልሽን። ግን የአሳ አይነቱን ደግሞ የሚለውን ቪዲዮን ተከታተይና
በቻልሽው አቅም ምን ያህል ጊዜ መስጠት እንዳለብሽ ቱና ሳርዲን ስትሰጪ ምን መጠንቀቅ እንዳለብሽ የሚያወራ ሙሉ ፕሮግራም ነበረኝ ኦሜጋ 3 የሚል እሱን ተከታተይና ዩቲዩብ ላይ አለ ሙሉ ቪዲዮ ዩቲዩብ ላይ ዶክተር አሻግሬ ብለሽ ገብተሽ ግን እንትን ላይ ቲክቶክ እንትን ላይ ባዮ ላይ አለ የዩቲዩብ ፔጅ ማለት ነው ባዮ ላይ ታገኛለሽ ሊንኩ ነው ባዮ ላይ እሺ በርቺ መልካም ይወልካ እሺ ቤቲ ቀጥይ እሺ ባለፈው በአሳ ዘይት ላይ ሰርቼ ነበረ ስለዚህ እንትን እንበል እሺ አይ ዶንት ኖ እሺ አክሰፕት እሺ ኑኑ ቀጥሉ እሺ ኑኑ ሃና ኢንቫይት አላክሽልኝም ሃና ኢንቫይት ስትልኪልኝ ነው ማስገባው ማለት አይታየኝም ሃና ሚል የለም እሺ ቀጥይ ኑኑ ሰላም ነው ዶክተር እንዴት አመሸሽ ደህና እሺ እግዚአብሔር ይመስገን አሳ ዘይት እስከ ስንት አመት ነው የሚሰጠው አሳ ዘይት በእድሜያቸው አለ ከአንድ አመት ጀምሮ ያለ አሳ ዘይት አለ የሚሰጥና ፋርማሲ ነው የምትጠይቂው ቪዲዮን ተከታትለሻል ከዚህ በፊት ስለ አሳ ዘይት ምን መደረግ አለበት የሚል በላይቭም ገብቼ ዩቲዩብ ላይ እየሰጠዋት ነበር ግን አሁን ላይ አቆሚያለሁ ለምን ስንት አመቷ ነው 2 ከ7 ወር 2 ከ7 ወር ነው ገዝተሽ ስንት ማንኪያ በቀን ትሰጪ ነበር ፋርማሲ እንዳሉን ገባኝ ስለዚህ ቅድም እንዳልኳት ምግብ አሳ ትበላለች በአሳ ምግብ ሰተሻ ታውቂያለሽ ይሄ ቱና ትበላለች በቃ ከሰሱን ከሰጠሻት አለ ስንት ጊዜ ነው መስጨጫት በቃ ቱና ከሰጠሽው አለ ስንት በሳምንት ሶስቴ ይበዛል ቀነስ አርጊና በምን መልኩ ነው መስጨጫት በፓስታ በመኮረኒ ከምን ጋር አርገሽ ነው በፍርፍር ደጋረክሽ በቃ ስለዚህ መተው ትችያለሽ ምግቡን አቢ እኔ እንግዲህ ሰዎች እኔ የምግብ ደጋፊ ነኝ እነዚህ ነገሮች በተግላላ ከምግብ ካገኛችሁ በምግብ ስጡ ቱና በተወሰነ መልኩ አንድ መርዝ ንጥረ ነገሮች ስለሚኖሩ እሱ እንዳይበዛባት አታብጂባት ለማለት ነው የባህር ምግብ ስለሆነ ሜርኩሪ ምናምን የሚባል ንጥረ ነገር ሊበዛ ሲችል መጠኑን ገድቢ በሳምንት ከአንድ ቀን ከሁለት ቀን በላይ አትስጫት ለሱን ካገኘች በቂ ነው እሺ ዶክተር መልካም ነው እሺ ቱና ሳርዲን ባለፈው የሰራውትን ፕሮግራም ገብታችሁ እሺ ሃና አይ ልመጁ ሃና እምቢ ያለኝ በነው በቴት አውራኝ ምንድነው ሃና ሚለው አልገባኝም አይ ዶንት ኖ እሺ ቴክስት ወይ ጻፊልኝ ቀጥሉ እሺ ሜሪ ሰላም ነው ዶክተር ሰላም ዶክተር ደህና ሜሪ ቀጥይ እሺ ሜሪ ቀጥይ መጀመሪያ እሺ ቀጥይ ሜሪ ተቀጥል እሺ አዎ አንዴ እሺ ቀጥይ ሜሪ 6 ወር ሞልቶታል ልጅና ምግብ ለማስጀመር ፈልጌ እሺ ከዚህ በፊት ያሉ ቪዲዮዎችን አይተሻል ዩቲዩብ አይተሻል ቲክቶክ ላይ አይተሻል ቀላሉ መንገድ ነው እየገባችሁ ንገረን የምትይኝ አይ አሁን ለሞተት አስጀምራለሁ ችግር አለ ለምን ጉዴ ፈላ ለምን ያው ተጨማሪ እንዲያገኝ ብዬ ነው ከጡቴ ማለት 6 ወሩ ነው አይደል ያልሽኝ እና ቪዲዮዎችን ከዚህ በፊት አይተሻል ከአንድ አመት በፊት የላም ወተት አይሰጥም ሜሪ እባክሽ ጭራሽ አይሰጥም እሺ አጃ ምናምንስ እሱን ትችያለሽ እሱን ጀምሪ አሁን አጃ ምናምን ጀምሪ እባክሽ አሁን ያልኩሽን ግን የላም ወተትን ጉበንቱንም ከባድ ነው የፕሮቲን መጠኑ ከባድ ነው ብረት እጥረት ያስከትልብሻል ምንድነው እስካሁን እያረክሽ ያለብሽው ጡት ነበር የምታጠቢው እስካሁን ጡት ነበርሽ ሜሪ ጡት ነበር እስካሁን ሜሪ አስቸገረሽ ልጅ ይሰማሻል ሜሪ እሺ ፍጹም ቀጥይ እሷ ተቋርጣ መሰለኝ ፍጹም ቀጥይ ይሰማሻል ሜሪ እሺ አዎ ፍጹም ይሰማኛል ቀጥይ ፍጹም ቀጥይ እሺ ልጄ የ3 ወር ልጅ ነበርና እሺ አቮካዶ ጠጣሁኝና ከዛ በኋላ ይሄ ካካ የሚልበት ሪትም ተቀያየረ በፊት በቀን 2 ምናምን ነበር የሚለው ማለት ጡት ነው የምትሰጪው አዎ ጡት ብቻ ነው ማጠባው እሺ
ከዛ በኋላ ግን ካካ የሚልበት እንትን ተቀያየረ። ሳይል ሊውልም ይችላል። እሺ እና ሆድ ቁርጠትን ደግሞ በጣም አስቸገረው። ድምፅ አለው ሆዱ በጣም ይጮሃል። ከአቮካዶ ጋር ለምን አገናኘሽው ብዬ ነው። በምን ተገናኘ አቮካዶ እና እሱ ከሆነ ብዬ ከእሱን ከጠጣው በኋላ ነው እንደዚህ የሆነብኝ እንጂ ከዛ በፊት ምንም እንትን አላለው። ገብቶኛል። አንቺ የጠጣሽው አቮካዶ ለምሳሌ ባክቴሪያ ወይ ምናምን ቢለው ቀጥታ ወደ ጡትሽ አይተላለፍም መቼም የሚተላለፍበት መንገድ የለም። እሺ በሎሚ አቮካዶን ጠጥተሽ አላመመሽም አንቺ አይደለም? ምንም ያመመሽ ነገር የለም? አዎ አላመመኝም። ስለዚህ ለምን ከሱ ጋር አያያሽው ብዬ ነው። አቮካዶና የሱ መቀየርን ለምን አገናኘሽው ብዬ ነው መጀመሪያ። ማለት እሱን ከጠጣው በኋላ ነው እንደዚህ ይሄንን አሁን የነገሩህ ኮን ሲምፕተሞች ያስተዋልኳቸው ለዛ ነው። ኦኬ ስለዚህ አሁን ባለበት ጤናው ምንድነው? አሁን ያልሻቸው ነገሮች ኖረው ካካው እንትን ቀኑ ተቀይሯል ምናምን ብለሽኛል። የተለየ ህመም ምናምን ያየሽበት ነገር አለ ወይ? ሆዱን በጣም ይቆርጠዋልና ድምጽ አለው። ሆዱ ደግሞ ድምጽ አለው። ኦኬ ስለዚህ አሁን ከአቮካዶ ጋር የሚገናኝበትን ነገር ምንም አይነት ምክንያት ላገኝለት አልቻልኩም። ሆነስትሊ ማለቴ ነው። ኢንቨስቲጌት ማድረግ ያስፈልጋል። አንቺ አቮካዶ በመጠጣትሽ ምክንያት እሺ እየሰማው ነው ዶክተር። እሺ አዎ ይሄንን ያመጣል የሚል ነገር ምንም ይያያዝ ነገር ማቀው ነገር ስለሌለ በዚህ ሰዓት ኢንቨስቲጌት ማድረግ ያስፈልጋል የዚህን ጉዳይ ማለት ነው። ነግረሽኛል። አሁን ስኬጁሉ ተቀይሮብኛል ነው የምትይው፣ ሆዱንም ይጮሃል ነው የምትይኝ ቤዚካሊ። አዎ ግን አሁን የምትሰጪው ጡት ብቻ ነው፣ ሌላ ነገር የለም እየሰጠሽ ያለሽ? ጡት ብቻ ነው ማጠባው። ኦኬ ያሉትን ችግሮች ለማስተካከል ጡቱ አሁንም ቢሆን ጠቃሚ ነው። አንቺ ከአቮካዶ ውጪ የቀየርሽው ምግብ አለ ወይ? ከረንትሊ ድሮ ከምትሰጪው መጠኑ ቀንሶብሻል ወይ? የተለየ ነገር አለ ወይ የሚለውን ብትነግሪኝ። አይ ኖርማል በቃ ያው እንጀራ ምናምን ነው የምበላው። ውሃ በጣም እጠጣለሁ። ምን እጠጣለሁ? ውሃ በጣም እጠጣለሁ። እሺ ውሃ ለጡት መፈጠሩ ጥሩ ነው። እሱ ጥሩ ነው። እሺ ሌላ ለየት ያለ ነገር ምንም አልወሰድኩም። ኦኬ ልጁ ግን እያደገ ሲመጣ የሚጨምራቸው ነገሮች ይላል። ጥርስም በኋላ መምጣት አይደለ? እነዚህ መቀያየሮች የሚያመጣቸው ለውጦች አሉ። አንደርስታንድ አንቺ ከዚህ ጋር እያያሽው እንጂ ልጁ እያደገ በመምጣቱ የተለየ ነገር ከሌለ በዚሁ እየቀጠልሽ የተለየ ነገር ካለ ግን ወደ ሕክምና መውሰድ ነው እንጂ ከአቮካዶ ጋር የሚገናኘውን ነገር አላየሁትም ለማለት ነው። ስለዚህ የ3 ወር ልጅ ላይ እንደዚህ አይነት ምልክቶች ማየት ኖርማል ነው ማለት ነው ዶክተር? አዎ እያደገ በሚመጣ ጊዜ አይደለም አሁን እየጠነከረ በሚመጣ ጊዜ መጠኑም ይጨምራል፣ የሚወስደው ነገርም ይጨምራል። አንጀቱም እየተሰራ ስለሆነ ደግሞ ለ4 ወር ደግሞ ሲሆን ለምግብ የሚዘጋጅበት ወቅት ስለሆነ እንደዚህ አይነት ለውጦች በኋላ ጥርስም ሲመጣ ካካ አረንጓዴ የሚሆንበት ወቅት አለ አይደለም? እነዚህ አይነት ወቅቶች እናውቃቸዋለን። ስለዚህ ከእድገት ጋር የመጣ ነው ወይስ ከአንቺ አቮካዶ ጋር የሚለው ማየት ያስፈልጋል ለማለት ነው። የሚገርምህ አቮካዶን ከጠጣው በኋላ ካካ ያለው ማለት ነው። ልክ የአቮካዶ ከለር ነው፣ አረንጓዴ ነው ካካ ያለው። ገብቶኛል። አረንጓዴውን ግን ያወራውልሽ ለምንድን ነው? ልጆች አሳድጌ ያለውና ጥርሳቸው በሚመጣበት ወቅት የሆነ ለውጥ በሚኖርበት ጊዜ ካካቸው አረንጓዴ እንደሚሆን አውቃለሁ። ከአቮካዶ ነው ከሌላ ጋር የሚለውን ተቀላቅሎ እንዳይሆን ነው እያልኩሽ ያለሁት። አበንደስታን እሺ። ስለዚህ ላብራቶሪ ማሰራት አለብኝ ማለት ነው? አይ በላብራቶሪ ደረጃ አይደለም። አሁን ያለበት እየተኛ ነው አይደለም? ሜጀር የሚባል ችግር የለውም አይደለም? አይ ካልኩ ከቁርጠት ውጪ የመነጫነጭ ይሄ እንቅልፍ ሲመጣ የመነጫነጭ ልጅነት ነው፣ ብዙ ማደግ ነው። ስለዚህ እያጠባሽ ቀጥይና የባሰ ነገር ካለ ወደ ሕክምናው ሰጂ። በዚህ እንትን ብለሽ አትይጂ። እሺ ዶክተር መልካም። እሺ ብዙ ነው ጉዳዩ። እሺ ማን ነው? ህይወት ነው የሚለው ህይወት ይኸው እንትን አላል። እሺ ኦምና ጉዴ ፈልቷል። አሁን በትክክል ካላልኩ ጉዴ ፈልቷል። ክሪስ ኦምና ቀጥይ። እሺ ዶክ እንዴት ነህ? ዛሬ ልክ ነኝ? በጣም ትክክል ነው። አዎ አይ ኦምና ጉዴ ፈልቷል። መያዝ አለብኝ። ክሪስ ኦምና ልጄ ትናደዳለች። ሰላም ነው ዶክ? ቀጥይ። ደህና ቀጥይ። ሰላም ነሽ? ደህና አለን። ሶስተኛዋ ልጅ አሁን 6 ወር ልትሞላ ነው። እሺ 3-4 ቀን ነው የቀረው። እሺ እንኳን ደስ አለሽ። ማለማመጃዎች ብዬ አመሰግናለሁ። ማለማመጃዎች ብዬ አሁን ከአንድ 10 ቀን በፊት እሺ ትንሽ እያረኩኝ ጀምሬያለሁ። በምን ጀመርሽ? ካሮት፣ እሺ ድንች፣ እሺ ስኳር ድንች፣ እሺ አጃ ምናምንስ? ኦትስ ከሙዝ ጋር
በቃ ጥሩ ቀጠን እያደረኩ ሰዓት ፓፓያም ወስዳለች። ጥሩ ናት፣ ምንም እንትን አላለችም። እሺ ከዛ አሁን እኔ ማወቅ የፈለግኩትኝ ይሄ ከጥራጥሬ ያልከኝ እህሎቹ ማለት ነው ቤት ውስጥ የተዘጋጀ አለ የራሳችን ለእሷ ቢሆን ይከብዳታል ብዙ አይነት ስለሆነ። ከምን ጋር የተሰራው ስንት አይነት ነው? ብዙ ነው ብዙ የሚለው እንግዲህ ብዙ ሰው ይከራከረኛል። አሁን ማለማመድ ሰዓት ላይ ስለሆንሽ ማለማመድ ሰዓት ላይ ስለሆነን በአንድ እህል ጀመርሽ አይደለም? አትክልቶችን ጀምረሻል፣ ካሮትም እየጨመርሽ ነው። ልክ በዛው ጥራጥሬ መጀመር ያስፈልጋል ፕሮቲን ማግኘት ስላለባት እና አሁን ከምትሰራቸው ነገሮች ላይ ደግሞ 30% ብቻ ጥራጥሬ ጨምረሽ እሱን እንድትለምድሽ ካረክሽ በኋላ አንጀት እየተስተካከለ መብሉ እየጨመረ ሲሄድ መጨመሩ አይሻልም ወይ ነው የኔ እኔ ይሄንን 13 አይነት መጥፎ ነው እያልኩ አይደለም። መቼ ነው መሆን ያለበት ነው ክርክራችን። አንዳንድ ሰው ይረዳሉ 13 አይነት መሆኑ ካንዱ የማይገኘውን ካንዱ ተቀላቅያ ያገኛለሁ ነው። ተረድቻለሁ፣ ጥሩ ነው። ግን ከጡት መተው ወደ ምግብ ሲመጡ አንጀት ገና አልለመደም አይደለም። 13 አይነት ሰተናቸው ከምናቀጃብራቸው መጀመሪያ ሰውነት ስለ መብል ስለ አበላል እንዲለማመድ ብናረጋ አይሻልም ወይ ነው የኔ ሪኮመንዴሽን። እሺ ቢያንስ 1 2 3 ብትጠቁመኝ እንዳረግ። ምን ልጠቁምሽ ማለት ብትጨምሪውን ጥራጥሬ ነው? ጥራጥሬውማ ይኸውልሽ ያው የአበሻ ሽምብራዋ ጠፍታለች። እሷ ጥሩ ነበረች፣ ካገኘሽ እሱ ጥሩ ነው። የሆነ በሽታ ይዞት ቀንጭሮ ቀርቷል። ግን አኩሪ አተርም ትችያለሽ። ከባቄላ ይልቅ ደግሞ አኩሪ አተር ጥሩ ነው። ሽምብራም አለ አይደለ? ከነዚህ አንዱን ነው የምልሽ። 2 3ቱን ባይሆን ችግር የለውም። ሁለትም ካረግሹ ደግሞ ከ30% ውስጥ 15 ማድረግ ነው ማለት ነው። ሁለት ከሆኑ መጠናቸውን ማለት ነው። ከዛችን ተለማምዳልሽ ስትቀጥይ ደግሞ አትክልቱንም ስጋውንም ምኑንም እያልሽ በዚሁ እየጨመርሽ መሄድ ደግሞ የምታውቂው ስለሆነ ችግር የሌለው ይመስለኛል። እነሱ ማስፈጨት ነው እንደ ዱቄት አድርቀን ነው ወይስ ራሴ ዘፍዝፌ ወይ ምናምን ነው? ምኑን? ጥራጥሬዎቹን በውሃ ነክረሻቸው ውሃ ከሳቡ በኋላ ቆልተሹ ፈጭተሹ ማለት ነው። በቆልት ማድረግም ትችያለሽ። ካበቀልሹ ደግሞ ለልጅ በጣም ጠቃሚ ነው ማብቀል ከቻልሽ። ማብቀል ማለት ማብቀል ታውቂያለሽ። ውሃ ውስጥ ዘፍዝፈሽው ሸፍነሽው ከበቀለ ደግሞ ለልጆቹ በጣም ጠቃሚ ነው የሚሆነው። ምግቡም በጣም ጥሩ ነው የሚሆነው። የባቄላው ወይም የሽምብራው ምንም ብታበቂው ካልሆነ ደግሞ የበቀለና ያልበቀለ ግማሽ በግማሽም ጨምረሽ መስራት ትችያለሽ። በሚበቅልበት ጊዜ ኢንዛይም ስለሚፈጠር ለልጆቹ መሰጫቸው ምግብ ጥብቅ ይሆናል ማለት ነው። ልል ከሚሆን ጥብቅ ይሆናል። በቂ ንጥረ ነገር እንዲያገኙ ያደርጋልና የዚህ አዘገጃጀት እንትን ብለሽ ተከታትለሽ ማድረግ ትችያለሽ። ግን አሁን ባልኩሽ እንትን በይ ጀርሚኔሽን እሺ ማብቀል ጀርሚኔሽን ይለኛል በእንግሊዘኛው ጠቃሚ ነው። እሺ መልካም በርቺ። መልካም እሺ ሜሪ ገብታለች መልሳ። ሜሪ ሰማሻል? ሜሪ ሰማሻል? ለልጄ የላም ወተት ጀምሬያለሁ ብላኝ ነበረ። እንግዲህ ቲክቶክ ላይ አወራለሁ። ዛሬም አዲስ እናት ትመጣና ላም ወተት ጀምራለሁ ትላኛለች። የሚያመጣው ጉዳት ግን በጣም ከፍተኛ ጉዳት ነው። እባካችሁ እሺ ሃና go ahead። እሺ ሃና ቀጥይ። ሃና ዮናን አመሰግናለሁ። ማብቀል ማለት ጀርሚኔሽን ነው ይላል። አመሰግናለሁ። እሺ ታንኪ ሃና ይሰማሻል? እሺ ህይወት እንዴት ላስገባሽ? አልገባኝም። ህይወት እንዴት ላስገባሽ ማለት ኢንቫይት ካላክሽልኝ እኔ እንዴትም ብዬ ላስገባሽ አልችልም። ህይወት ገብረ ኪዳን ከታች ትገቢና የሰው ምልክት ያለበት ላይ ሪኩዌስት ነው የምትዩ። አጠገብሽ ወይ ሰው ካለ እሺ ሞሪያድ ነው የሚለው። ቀጥይ ሞሪዮድ ነው የሚለው። ቀጥይ እሺ ስም እንግዲህ ማንበብ ይቅርታ። ቀጥይ ችግር የለውም። ልጄ 7 ወሩ ነውና ዶክተር ሸርታቴ ትንሽ አስቸገረው። 1 ሳምንት ኦልሞስት ሊሆነው ነው። አሰርችለት ባክቴሪያ 7 ወር ምንድነው የሚወስደው? ምን አመጣበት? ምግብ ይወስዳል፣ ሁሉንም ይበላል ማለት ይሄ እንቁላል ምናምን አላስጀመርኩትም። ግን ሸርታቴ የመጣበት በምን ምክንያት ነው? ምን ምግብ በልቶ ነው መንሸራተት የመጣው የሚለው ማወቅ ፈልጌ ነው። አዲስ ነገር አልበላም ነበር።
ምንም አዲስ ነገር አልበላም። ያው ድንች፣ ካሮት፣ ድፍን ምስር ምናምን ያልኩ የቀቀልኩ ሁሌ የሚበላው ነው ሩቲን የበላው። አዲስ ነገር አልበላም። እሱም በልቶ ተቅማጥ ያዘው ነው አሁን። ሸርታቴ ያዘው። እሺ ካካውን ሳሰራለት ባክቴሪያ ነው ይተዋል ብለው ሽሮፕ ሰጡኝ። ግን አልተወው ማለት አለው። ምንም ህመም የለውም። አለው ይቀረዋል ነው። እሺ የምትጠቀሚው እርጎ ምናምን ትሰጪዋለሽ? ከፈላ ከተዘጋጀ ወተት አንጀትን እንትን ለማለት ለማገዝ እርጎ ትጠቀሚያለሽ? አልፎ አልፎ በቅርብ እንኳን አገላቅም ሳምንት ምናምን አልፎታል ሰጠዋለሁ። ግን ምን አይነት እርጎ እንደሆነ ብትነግሪኝ። ይሄ ሆላንድ የታሸገዋል አይደለ? ነጩን ነው? ሆላንድ የታሸገው ኖርማል ንጹህን ማለት ነው። ፍሌቨር ያለበት። አንቺ ለምን አታዘጋጂም ወተት ገዝተሽ? ኦኬ ያልፈላ አይሆንም ብዬ ነው እኮ። አይ አፍልተሽ ነው እንጂ ወተት ገዝተሽ አፍልተሽ አቀዝቅዘሽ ከሆላንድ ላይ 1 ማንኪያ ጨምረሽ በጨርቅ ሸፍነሽ ቪዲዮም አለኝ። ቪዲዮን አይተሻል? ቲክቶክ ላይ ወይም ዩቲዩብ ላይ አይተሻል? በሱ መልኩ ለምን ለምሳሌ አሁን ከካምፓኒ ጋር እንዳታጣይኝ ለማለት ነው። እንደዚህ አይነት የታሸጉ ወተቶችን መጠቀም ትችላላችሁ። ግን አንዳንዴ የማቀዝቀዣ ሂደቱ የሚቀዘቅዝበት ሂደት ኮልድ ቼኑን ጠብቆ ካልመጣ ወተቱ እርጎ ውስጥ ባክቴሪያ ቢፈጠር ልጅሽ ሪስኩ እንዴት ትቋቋሚዋለሽ ብዬ ነው። ልክ ነው። ያው የመጀመሪያ ልጅ እንደዛ ስለማድረግ ስለነበር በዛው ሩቲን ነበር የቀጠልኩት። አንደርስታንድ እያልኩሽ ያለሁት ለምሳሌ እነዚህ አምራቾቹ ደብረ ዘይት ነው ያለው አይደለም? ሆላንድ ኤሪያ ያለው ደብረ ዘይት ነው። ከዛ በመኪና ተጓጉዞ ይመጣል፣ ሱቅ ይገባል አይደለም? የማቀዝቀዣ ሂደቱ አለ። ባካፕ ጄነሬተር የለም፣ መብራት ይጠፋል። ምን ይላል አይደል? ማቀዝቀዣ በማይኖርበት ጊዜ ያ የተደበቀው ባክቴሪያ መልሶ ይነሳል አይደለም? እንደዚህ አይነት ሪስኮችን ላለመውሰድ ልጆቻችሁ አንጀታቸው ገና ስላልጠነከረ አትጠቀሙ እያልኩ አይደለም። ግን ካለኝ ልምድ አንፃር እንደዚህ አይነት ለህፃን ሴንሲቲቭ የሆኑ ነገሮችን ራስሽ ማዘጋጀት ብትችይ ብዬ ነው መምከር የምፈልገው። እሺ እና እንትን ማድረግለት ነበረ ይሄ የገበታ ቂቤ ገንፎ ስሰራለት በመጠን ትንሽ የገበታ ቂቤ ያደርግ ነበር። ፍሪጅ ስለሚቀመጥ ችግር የለውም አይደል? እሱ ችግር የለውም። ቅባቱ ምንም አይነት ባክቴሪያ የመሸከም አቅም የለውም። አብስለሽም ነው የምትጠቀሚው አይደለ? ያው የበሰለው ምግብ ላይ ባናቱ ጨምረሽ በስሎ ነው አይደለ? ስለዚህ ባክቴሪያ በዛ የማደግና እንትን የማለት እድል የለውም። መጠኑን ግን እንትን ብለሻል። ስለዚህ አንዳንድ ተቅማጥ ባይዘው የባክቴሪያ ላይ ሆን ይችላል። ከባድ የሰጠሽው ቅባት ምግብ አለ ወይ? እንትንም ሰራለት ነበር። ይሄ መቅኔ እንትንልና ውስጧን ትንሽ ያወጥቼ አየሽ። እንደዚህ አይነት ሂስትሪ ማንበብ አለብን። እዛ ሷታ አምሳይኝ አሁን እንደነገርሽኝ ከባክቴሪያም ከምንም ካንቺ ጥንቃቄ ተቅማጡ የመጣበት በባክቴሪያ ብቻ ላይሆን ይችላል። ያው ይሆናል ብለው በባክቴሪያ ሰጥተውሻል። አንዳንድ ምን ያህል መጠን ነው የምትጠቀሚው? ማን የነገረሽ መቅኔውን ከየት ገዛሽው የሚለውን ብትነግሪ በጣም ደስ የሚል ነገር ነው። ቀጥይ። ከሱፐርማርኬት ነው ያገኘውለትና ለምንድን ነው ግን መቅኔ መስጠት የፈለግሽው የሚለውን ብታስረጅኝና ለሌላ ሰውን ባስተምር። አዲስ ፋሽን ሆኗል። መቅኔ ለልጆች በጣም ጠቃሚ ነው ተብሎ የመጣ አዲስ ፋሽን ነውና ለምን ፈለግሽው ከየት አመጣሽው የሚለውን ብታስረጅኝ፣ ከዛ ኢንቨስቲጌት አደርጋለሁ። እኔ ያው የኔ ልጅ ጡት አቁሟል ማለት ጡት አይጠባምና እሺ ያው እሱን እንዲተካ ብዬ ያው ለአይረን ምናምን ይጠቅማል ብዬ ነው ኢንተርኔት ላይ አይቼ ነው ተብሎ ዳስዋታም ሳይ እባካችሁ። ስለዚህ ባክቴሪያ አይደለም ይሄ መቅኔ የምትዩ በጣም ኮንሰንትሬት ያደረገ ቅባትም ያለው ብዙ ነገርም ያለው ነውና ለልጅሽ ጠቃሚ ነው። ግን በዚህ እድሜ ላይ እንደዚህ አይነት እንትን ውስጥ ከምትገቢ ሌሎቹ ነገር ላይ አተኩረሽ እንትን በይና ተው እያልኩሽ አይደለም። አበንደስታንድ ግን በጣም ልጄን ይጠቅማለሁ ብለሽ ያልሽው ነገር ደግሞ አንጀታቸው የማይችለው ነገር ይሆናል። አበንደስታንድ እኔም አሁን ፍየል ስጋ በጣም ነው የሚጣላኝ። ቅባቱ በጣም ከፍተኛ ስለሆነ ብዙ ሰው ተቅማጥ ይዘዋል። አበንደስታንድ እሺ ይቅርታ ልጅን አይ ችግር የለውም ነው የልጆች ድምጽ ችግር የለውም። ግን እያልኩ ያለሁት ለሌሎችም እንግዲህ እየነገርኩ ያለሁት አሁን ያንቺ ብለን ችግሩን አገኘ ነው። በቲክቶክ ይሄንን ማናገር አይቻልም። ግን የምግብ ባለሙያዎች ጋር ሄዶ ልክ እንደ ማንኛውም ሕክምና አስተሪውን አይቶ ተረርቶ ደምሮ ቀንሶ ይሄ ነው ብለን መፍትሄ መስጠት አለብንና ስለነገርሽኝ አመሰግናለሁ። ገብቼ አንብቤ ግን ቪዲዮ ሰራበታለሁ ስለመቅኔው። እናንተኑ ግን ብትልኪልኝ የምትጠቀሚበትን ነገር አሰራሩን ወይም የገዛሽውን ምን እንደሆነ ባቀውና ማን እንዲህ ብሎሽ እንደገባሽበት ማወቅ ፈልጋለሁ። በጣም ገርሞኛል። ምን ዋናው መቅኔዋን ከሱፐርማርኬት ነው መገጁ? ሱፐርማርኬት ፓክድ ተደርገው ይሸጣሉ ተቆራርጠው በትንሽ። ስለዚህ ልጅሽ ለመቅኔ ከማድረሳችን በፊት ሌሎቹም ምግብ አላምጂና 7 ወሩ ነው አይደል ገና?
እና አንጀቱ በጣም ትንሽ ነች፣ የሚፈልጋት ነገር በጣም ትንሽ ነች። ሰውነቱ እየተሰራ ያለበት ነው በበቂ ነገር። ሌሎቹን ስጋ ምናምን ትሰጪዋለሽ? አሁን መቅኔውን ትተሽ የዶሮ ስጋ ኖርማል ስጋ እንኳን አልጀመርኩለትም። የዶሮ ስጋ ግን ትንሽ እያረኩኝ። እሺ ኖርማል ስጋም ጀምሪ፣ የዶሮ ስጋም ጀምሪ፣ አሳ ምግቦችንም ጀምሪ። መቅኔውን ቀንሽና በዚህ ላይ አተኩሪ። ተቅማጡ ይተዋል እርግጠኛ ነኝ። ኦኬ በቀን ስንቴ ነው ግን ይቅርታ መብላት ያለባቸው ልጆቹ? አሁን ከ6 ወር ላይ ገና ሲጀምሩ ከ2 እስከ 3 ነው የምንለው በሙከራ አንድ አይነት ምግብ እያለማመዱ። 5 ወር ላይ ነበር የጀመርኩት እኔ። ችግር የለውም እያልሽ ደግሞ መጠኑን እየጨመሩ መሄድ ነው። አንቺ መቼም እውቀት ይኖርሻል ብዬ አስባለሁ። ማንበብ ትችያለሽ፣ ስንት መሰጠት እንዳለበት ኤአይ ላይ መጠቀም ትችያለሽ። እና ልጁ ፍላጎት እስካለው 4ም 5ም እያደረግሽ እየጨመርሽ መሄድ ነው። ኦኬ እሺ። ምንድነው የምትሰጪው? ጡት አቁመሽ ምን እየሰጠሽ ነው? አጥሚትና ዱቄት ወተት። ዱቄት ወተት። እሺ ቀጥይ። በቃ መልካም። እሺ ታንኪዩ ስለገባሽ አመሰግናለሁ። እሺ መልካም። እሺ ማን ነው የሚለው? የሆነ ሰው ብቻ ታንኪዩ አመሰግናለሁ ልጄ ባንተ ምክንያት የሚል ማን? አይ አም ዩር ፋን ማይ ዶተር ኢዝ ሄልዚ ቢኮዝ ኦፍ ዩ። አንቺ ነሽ ምንድን አርጌ ነው? አይ ዶንት ኖ አላስታውስም። ብትጽፊልኝ ደስ ይለኛል። ምን አርጌ እንደሆነ ምን ነግሬሽ እንደሆነ አላቅም። ያው ህይወት የቤት እርጎ ይሆናል። የቤት እርጎ ከፈላ ወተት ላይ ያ እሺ፣ ከፈላ ወተት ላይ እሺ፣ እየጨረስኩ ነው። ምንድነው? ብዙ እውቀት አገኘን፣ እኔም አገኘው። ታንኪዩ ስለነበረን ጊዜ በጣም አመሰግናለሁ። የተለየ ጥያቄ ከሌላችሁ ሰዎች ተኩል ሊሆን ነው መውጣት አለብኝ። ስለነበረን ጊዜ በጣም አመሰግናለሁ። እባካችሁ ዩቲዩብ ፔጁን ቲክቶክ ፔጁንም አስተላልፉና አሁንም ነው አንዳንዱ ነገሮች የምናገረው። እሺ ያላችሁ ሜሪ ገባሽ? ገባው። እሺ ያንቺ ጉዳይ አሳስቦኛል። ዛሬ ነው የተከታተልሽ ወይስ ሌሎቹ ቪዲዮዎችን አይተሽ ታውቂያለሽ? አይ ዛሬ ነው የተከታተልኩ። ስለዚህ ዶክተር አሻግሬ የሚለው የቲክቶክም ዩቲዩብ ፔጅም አለኝ። ብዙ ነገር ነው ያወራነው። ላሞተት እንደማይጠጣ እርጎ ሲሰራ ከፈላ እንደሆነ ጥራጥሬ ጨምሩ ብዙ ነገር ነው የተወራውና አንቺ ላሞተት ይሁላ ለፍልፌ አሁንም ላሞተት ጀምራለሁ ስላልሽኝ በጣም እንትን ብሎኛል። አይ አልሰማውም ነበር። በውሃ ያቀጠምኩ ነው የምሰጠው እኮ በውሃ ይቀጥናል። ግን በቻልሽው አቅም ምግብ ነው አይደል? አሁን መጀመሪያ ያለብሽ ምግብ ነው። ጀምሬለታለሁ። ሴሪፋም እኮ በቃ ገባኝ። ይኸውልሽ የምታረጊው መሰለሽ ላሞተቱን ለምግብ መስሪያነት፣ ለቡላ መስሪያነት፣ ለዱቄት ጎንፎ መስሪያ ገብቶኛል። እንደሱ ነው እንጂ ማጠጣት አይደለም ያልሽ። መስሪያ ነው ያልሽ። አይ መስሪያ ነው። ማስሪያ ችግር የለውም። አይ አሁንም እንግባባ። ላሞተት ለመጠጣት ከሆነ ያልኩት መስሪያ ነው። አይ መስሪያ ነው ያረኩት። አይ መስሪያ ከሆነ ችግር የለውም። መስሪያ ከሆነ ችግር የለውም። በትንሽ መጠን ስለሆነ ለመስሪያ ስለሆነ ችግር የለውም እሱ። እሺ ያስቀመጠው ነበር ግን ችግር አለው። ምን አስቀመጠው? ያስቀምጠዋል። ችግር አለው እኮ። ምን ያህል ጊዜ ሆነው? ምን ያህል ጊዜ ሆነው? እሺ ኮኔክሽንሽ በጣም ያስቸግራል። እሺ ምንድነው የሚለው? 1 ዓመት ሞላው እርጎ ባይፈላስ። አረ ላንቺ ማፊ መስኪ አይደለም ለልጁ ለእናንተም አፍሉ። ጥሬ ወተት ሀገራችን በጣም ብዙ ችግር ነው ያለበት። ቱበርኩሎሲስ አለበት። አታስቸግሩ ባካችሁ። 1 ዓመት ሞላውና ካልፈላ ወተት ላይ እርጎ ልስጣችሁ ብላችሁ አትከራከሩ ባካችሁ። እሺ ዮ ነው የሚለው እሙ ሃና ቀጥሉ። እሺ ዮ። እሺ ዶክተር ይሰማል? እሺ አንዴ ዮ ጀምሪና ከዛ ሃና ቀጥላለሁ። ቀጥይ ዮ። እሺ ይሰማል? ይሰማኛል። እሺ እኔ አሁን ልጄ 2 ዓመት ከ2 ወሩ ነው። እሺ እና እስካሁን ያለው በጡት ወተት ብቻ ነው። እና መጠየቅ የፈለኩት ነገር በጡት ወተት 2 ዓመት ከ2 ወር። አዎ ለምን? ምክንያቱም አሁን ከዚህ በፊት ወተት ያላቸው ነገሮችን ሲል ወዲያው ቮሚት ይለዋል አይደለ? ወተቱን ትተን ምግብ እኮ አለ አይደል? ገንፎ አለ፣ የተለያዩ ነገሮች አሉ። እሱን ምን እያረግሽ ነበር እስካሁን? ምግብማ ይበላል። ወተት እንደማይጠጣ ለመንገር ነው እንጂ ምግቦች ይበላል። እሺ ከምግብ ጋር 2 ዓመት ከ2 ዓመት ከጡት ወተት ጡት እያጠባሁት ምግብ እያበላሁት ነው እያልሽኝ ያለሽው? አዎ። አይ እንደሱማ ችግር የለውም። እሺ ቀጥይ። እስከ 4 ዓመትም ማጥባት ትችላለሽ አንቺ ጊዜው ካለሽ ችግር የለውም። እሺ ቀጥይ። አይ አሁን ግራ የገባኝ ነገር ለማቆም ስላሰብኩ
ስላሰብኩኝ እሺ ከዚህ በፊት ወተት ያላቸው ነገሮች ትንሽም ቢሆን ከቀመሰ ቮሚት አድርጎት ሆስፒታል ሄደን በመርፌ ተሰጥቶት ነው የሚቆመውና አለርጂ ያለበት ማለት ነው የወተት እሱን ለመጠየቅ ነው። ወተት አለርጂ የለበትም ተባለ። ደሙ ተወስዶ ግን ወተት ምን አይነት ወተት ስትሰጪ ነው የማይመቸው? የላም ወተት ነው ወይስ የዱቄት ወተት ስትሰጪ ነው የማይመጣው? እሱን እንለየው። የዱቄት ወተት ሞክረሽዋል? የዱቄት ወተት ስትሰጪው ያስታውቀዋል፣ አይፈልግም። አዎ በጣም ትንሽዬ ማለት አንድ ሲፕ እንኳን አትሆንም፣ ግን ያስመልሰውና እሺ። የላም ወተትስ 2 ዓመት ከምናምን ሆኖታል። የላም ወተትስ አይወስድም? የላም ወተት ሞክሬ አላውቅም። እኔ ንጽህናውንም ስለምጠራጠር አቅራቢያም ማቀው ሰው ስለሌለ ሞስቼ አላውቅም። ገብቶኛል። አይ የላም ወተት እንግዲህ ፋብሪካዎችም ይሸጡት አለ አይደል? እነ ማማን ሾላ የሚገዙት አለ አይደል? አዎ እሱን መጠቀም ምን ችግር አለው? ካመመው ብዬ ፈርቼ ነው። አሁን ግራ ገባኝ። ዶክተር የለው ገብቶኛል። አይ ገብቶኛል። ነገርሽኝ እኮ ተነጋገርን። ለምሳሌ የወተት አለርጂ አለ ወይስ የለውም ብለሽ ስልሽ የወተት አለርጂ የለውም አልሽኝ። አዎ ተብሏል። የወተት አለርጂ የለውም ተባለ። ገባኝ። ያለው ማን ነው መቼ ነው የሚለውን ብትነግሪኝ። ዶክተር ነው ያለው። ሆስፒታል ሄደን ገባኝ እኮ አንቺ ወተት አለርጂ ወተት በሰጠሽው ቁጥር ያስታውቀዋል። አዎ ገባኝ። አሁን እሺ የዱቄት ወተት አልተመቸውም እንበል። የላም ወተት አንዴ የሰጠሽው ሞክሪውና ካልሆነ ግን የላም ወተት የማይመቸው ከሆነ ካሁን በኋላ በላም ወተት አይደለም ይሄ ልጅ የሚኖረው ወይ በወተት አይደለም የሚኖረው በምግብ ነው የሚኖረው። ስለዚህ ወተት ሳይኖር አይደለም በምግብ መስሪያ በእርጎ አርገሽ ብትሰጪው ከወተት ሊያገኛቸው የሚችላቸውን ነገር አርገሽ ብትቀጢ ምንም ችግር የለውም ምንም ሳይጠጣ። እሺ እርጎ ሞክሪው ተብያለሁ። አሁን ቅርብ ጊዜ ዝም ብዬ ሄጄ ስላደገም አሁን እርጎ ሞክሪው ተብያለሁ። እርጎ ከ6 ወር ጀምሮ የሚቻል ነበር። እርጎ ከ6 ወርም ጀምሮ ይቻል ነበር። እንደተወለደ እኮ ይጠጣ ነበር ዶክተር። እንደተወለደ ለ9 ቀን ምናምን እስኪገረዝ ባለው ቀናት ውስጥ በፍራንስሌት ነበረ ጡቴ በደንብ ስላልነበረው። ከዛ ጡቴ ወተት ሲመጣ ግን በቃ ተውኩትኝ ዱቄቱን ገብተኛል። ሻውን ጡት ወተት መቼ ነው ማቆም ያሰብሽው? አሁን በዚህ ወር አሁን ሰሞኑን ስላዘጋጀው አቁሚና ቁርጡ ይታወቅና እሱ ሲቆም ወዶ ሳይሆን በግዱ ምግቡንም ይቀጥላል፣ ሌሎቹንም ነገር መውሰዱ አይቀርም። አሁን የተሻለውን አንቺ ስለለመደ አቁሚና ጨክነሽ አስተካክለሽ በቃ ይቀጥል። 2 ዓመት ከምናምን ትልቅ እድል ነው የሰጠሽው። ስለዚህ በቃ እርጎ ልሞክረው። ይሄ ግሪክ ዮገርት እርጎ መሞከር ትችያለሽ። አዎ ራስሽ ሰርተሽም ቢሆን ቪዲዮዎች አሉ። ዛሬ ነው የገባሽው ወይስ ሌሎች ቪዲዮዎችን አይተሽ ታውቂያለሽ? አረ ሁሌ ነው የማየው። ስለዚህ ስለ እርጎ አዘጋጃጀት ደግሞ ራስሽ ማዘጋጀታችን አሁን ያልኩሽን ወተት ገዝተሽ አፍልተሽ 1 ማንኪያ ምናምን ጨምረሽበት ከዚህ በፊት ከተዘጋጀ አዘጋጅተሽ መስጠት አትችይም ራስሽ? ወይ ሞክራለሁ። ግን ግሪክ ዮገርት ነው የገዛሁት። ዮዮ አላ እሱ አሪፍ ነው ስለሚሉ ዝም ብዬ አስቀምጫለሁ። በቻልሽው አቅም ግን ማለት ከግዢ ወጥተሽ ራስሽ መስራት የምትችያቸውን ነገር ብዙ አይደለም የሚወስድ በሳምንት 1 ቀን 2 ቀን ቢወስድ ነው አይደል? እርጎ ለዚህ አይነት ቀኖች ራስሽ ሰርተሽ ትንሽ መጠን ነው ደግሞ የሚወስደው። ራስሽን ብትሰሪው ትችያለሽ። ስለዚህ ከታሸጉ ወተቶች ራሴ አፍልቼ ልስራለት? ራስሽ አፍልተሽ ከዛ ግን የተወሰነ ምንድነው እርጎ አይደለም የሆላንድም የምንም ገዝተሽ 1 ማንኪያ ምናምን 2 ማንኪያ እንዲያረጋልሽ ለማድረግ ብቻ ማለት ነው። እሺ መልካም። እሺ መልካም ይወልካ። እሺ ቀጥይ ሃና። ቅድምም ገብተሽ ወጣ አልተሰማኝም። እሺ ሰላም ዶክተር ደህና። እሺ ሃና አይሰማኝ። ልጄ 11 ወሩ ነው። እሺ እና በተደጋጋሚ ጉንፋን ያስቸግረዋል። ሌላ ነገር እንኳን የለበትም። እሺ ጉንፋን ለምን አስቸገረው ነው? በተደጋጋሚ ጉንፋን ጉደኛ ነሽ። እሺ 11 ወር ነው ጉንፋን ማለት ምግብ ይበላል ችግር የለም? ምግብ ትንሽ ቀንሷል። አሁን አፕታይቱ በፊት ይበላ ነበር። በጉንፋኑ ምክንያት ነው እንጂ እስካሁን የመጣበት መንገድ ጥሩ ነው። ሁሉን ነገር ትሰጪዋለሽ ይበላል። ጥሩ ነው። የላም ወተት ነው ግን የምሰጠው አሁን ላይ። ስንት ወር ላይ? 9 ወር ላይ 11 ወሩ ነው አሁን እኮ 11 ወር ላይ 1 ዓመት ሳይሞላ ለምንድን ነው ወተት መጀመር የፈለግሽ? ያው የጡት አይጠባም። የዱቄት ወተቱን ደግሞ ኮስቱን አልቻልኩትም። አይ ኮስቱ እሺ ችግር የለውም። ግን እያልኩሽ ያለሁት የምትጠቀሚው የዱቄት ወተት እንደ በፊቱ አይደለም። ምግብ ይበላል አይደል? ብዙውን ከምግብ ነው የሚያገኘው። ስለዚህ በቻልሽው አቅም ይችን 1 ዓመት ብትሻገሪያትና ከዛ በኋላ የላም ወተቱን ብትጠቀሚው ላም ወተቱ የብረት እጥረት ያመጣል። ብረት እጥረት ካለ የምግብ ፍላጎት ይቀንሳል። ይሄን ታውቂያለሽ? አዎ ግን አሁን የምግብ ፍላጎቱ ቀንሷል። ግን ሌላ ነገሩ ጤናማ ነው ልጁ። ገብቶኛል አይደለም? ላም ወተት ሰተሽው ላም
ተሰተሽው ብረት እጥረት ገጥሞት ብረት በማጣቱ ምክንያት ወይ በመቀነሱ ምክንያት እሺ ብረት ያላቸው ምግቦች ሌላ ምን ታበይዋለሽ ወተቱን እየተጠቀም አጃ እጠቀማለሁ ኦትስ ማለት ነው እሺ የተመጣጠነ ገንፎ እጠቀማለሁ ገብቶኛል የብረት ያለበት ነው እያልኩሽ ያለው ብረት ከየት ነው የሚገኘው የብረት ማዕድን ከምንድን ነው የሚገኘው ትንሽ ጉበት አበላዋለሁ በቃ እሺ እሱን አርገሽ እንዲ የላም ወተቱን መስጨው ከሆነ እንደዚህ የጉበት ምናምን ነገሮችን ልታካክሽለት ይገባል ለማለት ነው አንደርስታንድ ኦኬ ባካክሰው ችግር የለውም ይውሰድ አው ጉበቱን ማለት እያልኩሽ ላም ወተት ሰጠሽው አይደለም 11 ወሯል እየሰጠውት ነው አልሽ ላም ብረት ያጥረዋል አልኩሽ ብረት ከሌለው ደግሞ ብረት ሊያገኝበት የሚችላቸው ምግቦች ማብላት አለብሽ ኦኬ ምን አልሽኝ እሺ እንደዛ ባረግ ይተካል ማለት ነው ይተካል አው ዋናው አቅሙን መጨመር ስለሆነ ጉንፋንን እንግዲህ ለመከላከል የራሱን ጥንካሬ መጨመር አለበት ኢሚዩኒቲው ነው መጨመር የምትችይው እንጂ ጉንፋንን እንደዚህ ብለን የምንከላከልበት ነገር የለም ቫይረስ ስለሆነ የመጣውን እየተቀበሉ ሰውነቱ ታግሎ እንዲወጣ ብቻ ማድረግ ነው እሱን ለማድረግ ደግሞ በቂ ምግብ በሰውነቱ አቅም እንዲያደርግ ማድረግ ነው ያለብሽ ይቅርታ እሺ ምን ችግር የለው መልካም እሺ መልካም እሺ አመሰግናለሁ ዶክተር መልካም እሺ ስናጠቃልል እዚህ የምትጠይቋቸው ጥያቄዎች በቻላችሁት አቅም ለማለት የፈለኩት አሰስመንት የሚፈልግ ነገር ካለ አንድ ሰው ማነው ዶክተር ስለ አንቲ ኒውትሪሽናል ፋክተር በተም ብታስረዳኝ በትህትና ጠይቃለሁ ይላል አንቲ ኒውትሪሽናል ፋክተር በማብሰል ልታጠፋቸው በፈርመንት በማድረግ ሊጠፋ የሚችል ነገር ነው እንግዲህ የተለያዩ ምግቦች ላይ ያለው እንትን እንበል እሺ ለስምንት ማቅጠኛ ችግር የለው ልደት ለስምንት ወር ልጅ የላም ወተት እንደ ምግብ ማቅጠኛ ብትጠቀም ችግር አለ ወይ ችግር የለው እንደ ምግብ ማቅጠኛ ችግር የለው የላም ወተትን እንደ ምግብ ማቅጠኛና እንደርጎ መጠቀም ትችላለሽ ልደት እሺ ስለነበረን ጊዜ አመሰግናለሁ በቻልኩት አቅም ለመለስ ሞክሬያለሁ ጥያቄው አያልቅም በቻላችሁት አቅም እዚህ ጋር ለመልሰው የሚችለው አጠቃላይ ነገሮች ነው እንጂ የልጁን ታሪክ አሰስመንት ከሆነ ግን የምግብ አማካሪ ባለሙያ ጋር መሄድ ያስፈልጋል እኔ አገልግሎቱን ስላልጀመርኩ ያንን አገልግሎት መስጠት አልችልም ለጊዜው ከዛ ውጪ ግን ዶክተር አሻግሬ ዩቲዩብ እና ዶክተር አሻግሬ ቲክቶክ ላይ ያሉት ሜሴጆች ለሌሎችም ሰዎች አስተላልፉልኝ ለነበረን ጊዜ አመሰግናለሁ መልካም ምሽት መልካም ቀን